ፈርጅ አውቶሜሽን በሚባል ካምፓኒ ውስጥ ሲኒየር ባክኤንድ አይበቃም? ይበቃል። ኸይር። እሺ። አይ ድምፅህ ትንሽ ይርቋል። ርቋልና እሱን ታስተካክልልኛለህ። ይቻላል። አሁን ይሻላል። ያ እሺ። ሰመሪ ወደ ቴኩ ዓለም ወር ደግሞ ኮዲንግ መቼ ነው የገባኸው? ያ እኔ ፕሮግራሚንግን ማጥናት የጀመርኩት የኮቪድ ታይም ነው። የኮቪድ ታይም ላይ የፍሬሽማን ተማሪ ነበርን እና አንደኛ ሴሚስተር እንደጨረስን ነው ኮቪድ የመጣው። ኤቭሪባዲ በጣም ደብሮታል እና እኔም የዛኔ በጣም ደብሮኝ ስለነበረ ዝገትን ነገ ትምህርት ቤት እንሄዳለን በሚል እንትን እያሉ ነበር እና የዛኔ ከኢንጂነሪንግ የምንጀምረው ሴሚስተር ሁለተኛ ሴሚስተሩ ማለት ነው። የዛኔ ሲ ፕላስ ፕላስ እንማር ስለነበረ ኦኬ ገዛ ገብቼ እንትን አሁን ለምን ሲ ፕላስ ፕላስ እነዚህ ያልማረው ብዬ ሶሎ ለርን ላይ ነው መማር የ2012 ላይ ማለት ነው። እና የዛኔ ፕሮግራሚንግ ጀመርኩኝ። በኋላ ቀጠልኩኝ። ሶፍትዌር ኢንጂነሪንግ ጆይን አደረኩኝ። ሶፍትዌር ኢንጂነሪንግን ጆይን ካደረኩኝ በኋላ ሌሎች ፕሮግራሚንጎችንም በራሴ መማር ጀመርኩ። ትምህርት ቤቱን ከመጠበቅ ይልቅ በራሴ መማር ላይ ብዬ በራሴ ገፋሁበት። ከዛ በኋላ ከሲ ፕላስ ፕላስ በኋላ ፓይተን ጀመርኩኝ። ፓይተን ቀጥዬ ወደ ጃንጎ ሄድኩኝ። ጃንጎ የተወሰነ ያክል ከሰራሁ በኋላ የ2013 ላይ ኢትዮጵያ ከፍተኛ ፒኤችዲ ዴቨሎፐር ዲማንድ ነበረ። ኦኬ ይሄ ነገር ማርኬት ላይ ከሆነ ዋይና እንትን አለው ምናምን ብዬ ፒኤችዲ መስራት ጀመርኩኝ፣ መማር ጀመርኩኝ ምናምን። ከዛ ላርቫል ነው ፒኤችዲን ከተማርኩኝ በኋላ በዛ ቀጠልኩበት ምናምን። ፒኤችፒ ላርቫል ስቲል በፒኤችፒ ላርቫል በደንብ የምሰራው። ከዛ ደግሞ ኦብቪየስሊ ጃቫስክሪፕት እንትን ያስፈልገን ስለነበረ ወደ ጃቫስክሪፕት መጣሁኝ። ከጃቫስክሪፕት ቪው ጄስ መማር ጀመርኩኝ። ቪው የላርቫል ኮሚኒቲ በጣም ነው ፑሽ የሚያደርገው እና በቪው እንትን ካልኩኝ ደግሞ ኦኬ ቪው አሁን አሪፍ ላይ ነው ዋይናት ሪአክትን አልሞክርም ሞር ኦፍ ላይክ የባክኤንድ ዴቨሎፕመንት ላይ በደንብ ልስራ እንጂ የፍሮንቲንድም ላይ ጃቫስክሪፕት ላይ የተወሰነ ላይ ኢናት ሼል ዳትስ ማይ ጆርናል። እንዴት እንደጀመረ ይሰማል? አሁን ይሰማል። ወር ከተቻለ ብትጨምረው ወር ደግሞ ይሄ ይሰማል። እሺ ኮሜንት ላይ ነው ይሰማል። ኦኬ ላስት ይር ነው የተመረቀው አይደል? ያ እና እንዴት ነበረ ግቢ ላይ የነበረ ቆይታ? እኔ ላይ ግቢ ላይ በጣም አሪፍ ጊዜ ነው የነበረው። እንደ ፐርሰናሊም እንደ ኮሚኒቲም ትልቅ ስራ ሰርቼበታለሁ ብዬ ማስበው ታይም ነው። ስፔሻሊ ከሰርድ ይር በኋላ ማለት ነው። ሜቢ እዚህ ውስጥ ብዙዎቻችሁ ላታውቁ ትችላላችሁ። ሰርድ ይር ላይ ያለሁኝ አስሚል የሚባል የቴሌግራም ቦት ነበር የሰራሁት። የቴሌግራም ቦት ምንድነው ብዙ ጊዜ ክላስ ሚስ ለሚያደርጉ ልጆች፣ ሞባይል ዳታ ለማይኖራቸው ልጆች የግሩፖቻቸው ሜሴጆች የቴሌግራም ግሩፖቻቸው ሜሴጆች በኤስኤምኤስ ቴክስት የሚያደርግ ቦት ነበር የሰራሁት። ምንም ነገር ፖስት ሲደረግ ቴሌግራም ላይ በኤስኤምኤስ ይገባላቸዋል በተመዘገበ ቻናል ማለት ነው። በመጀመሪያው ሳምንት ወደ 600 ሰብስክራይበር ነው ያገኘሁት። የወጣ በሳምንቱ 670 ሰብስክራይበር አገኘ። ከዛ በኋላ ያው ኦብቪየስሊ ኤስኤምኤስ ኮስት ስለነበረው ሞኔታይዝ ማድረግ አለብኝ ብዬ መንዝሊ 20 ብር ሰብስክሪፕሽን ክፍያ መሰብሰብ ጀመርኩኝ። የግቢ ህይወቴ ላይ ትልቁ ፒክ ፖይንት ነው ብዬ የማስበው ከዛ ጋር ነው የጀመረው። ስሚድን ሰራሁኝ ምናምን። ስሚድን ከሰራሁኝ በኋላ ኦኬ ተማሪው አሪፍ ፊድባክ አለው የሚል እንትን አልኩኝና ስሚድ.ኔት የሚባል ሌላ ዌብሳይት ሰራሁኝ። የዌብሳይቱ እንትን ትልቁ እንትን ምንድነው የግቢ ተማሪዎች ነው ግን ሶሻል ኔትወርክ ነው።
እነዚህ ነገሮች ስሰራ ላይ ጁኒየር ዴቨሎፐር ነው። አስሚት ዶት ኔት የሚባል ሶሻል ኔትወርኪንግ ዌብሳይት ሰራሁኝ ምናምን። እዛ ዌብሳይት ላይ ስለ ኢንተርንሺፕ ኢንፎርሜሽን ካላችሁ ፖስት የምታደርጉበት፣ ስታትሳችሁን አፕዴት ማድረግ ፈልጉ ፖስት የምታደርጉበት ምናምን፣ አይዲ ቢጠፋባችሁ አይዲ ጠፍቶብኛል ብላችሁ ፖስት የምታደርጉበት፣ አይዲ ብታገኙ አይዲ አግኝቻለሁ ብላችሁ ፖስት የምታደርጉበት፣ ኢቨን የኢንተርንሺፕ ኢንፎርሜሽናችሁን ሞኔታይዝ የምታደርጉበት ኦፕሽን ሁላ ነበር። ኢንተርንሺፕ ኢንፎርሜሽኑን ፖስት ስታደርጉ ምን አለበት ነው ካላችሁ ፔድ ይሆናል ማለት ነው፣ ፍሪ አይሆንም። ከዛ እሱን ሰራሁኝ ከአስሚድ ከወጥ በኋላ ማለት ነው። ከዛ እንደዚህ እያለን ፎርዚር መጣ። ፎርዚር እንገባ ደግሞ ጃሚያ የሚባል የቴሌግራም ቦት ሰራሁ። ያደርግላቸዋል ያስፈልጋቸውን ነገር እንትን ይላሉ። አድሚን ይፈልግላቸዋል። የዩኒቨርሲቲ አድሚኖች ደግሞ ስለ ዩኒቨርሲቲዎቻቸው ቪዲዮ ፖስት የሚያደርጉበት፣ የተማሪዎቻቸውን ስታቲስቲክስ የሚያዩበት፣ ምን ያክል ተማሪ ተመዘገበ፣ ስንት ወንድ ነው ስንት ሴት ነው። ስቲል አሁንም ድረስ ኦፕሬሽናል የሆነበት ነው። ጃሚያ ኢቲ ቦት ሰርች ብታደርጉ ታገኙታላችሁ። ይሰማል? ስቲል ሰርች ብታደርጉ የምታገኙት ቦት ነው። ጃሚያ ኢቲ የሚባል ቦት ነው። ለሙሉ የኢትዮጵያ ዩኒቨርሲቲዎች የሚሰራ ቦታ ላይክ እንደሆነ ስፔሲፊክ ዩኒቨርሲቲ ተብሎ የተሰራ አይደለም። አስመጭ ፖሲብል ስኬለብል እንዲሆን አድርጌ የሚሰራው ለመስራት ሞክሬያለሁ አትሊስት። ከዛ እንደዛ እያለን የኢንተርንሺፕ ፒሪየድ ሲመጣ ቻፓ ፋይናንሻል ቴክኖሎጂስ ኢንተርንሺፕ ከዛ ፊፍዝ ይር ላይ ስንመለስ ደግሞ የዩኒቨርሲቲ ኮሚኒቲ የለውም፣ ኮሚኒቲ በደንብ ያስፈልገዋል ምናምን በሚል የዴቨሎፐርስ ፌስቲቫል እናዘጋጅ የሚልበት ምክንያት እና ጓደኞቻችን ማለት ነው። ከዛ በኋላ የመጀመሪያውን የዴቨሎፐርስ ፌስቲቫል በጅማ ዩኒቨርሲቲ ያዘጋጀን። ግቢው ሰፖርቲቭ አልነበረም ቢሆንስ መጀመሪያ ላይ ማለት ነው። ከዛ በኋላ ነገሩ ካዩት በኋላ ግን እንደዚህ እንደሆነ እኮ አናውቅም ምናምን ፓኬት አድርገን የመጀመሪያውን ዴቨሎፐርስ ፌስቲቫል አዘጋጀሁኝ። ከዛ በኋላ ኦብቪየስሊ ዩኒቨርሲቲውን እንደምወጣ ስለማውቅ እና ላይክ ማስቀመጥ የፈለኩት ነገር አስቀምጫለሁ ብዬ ስላላሰብኩኝ ሌላ የላይቭ ኮዲንግ ሴሽን የሚል አዘጋጀሁኝ ማለት ነው። ሜይ ቢ ቴሌግራም ቻናል ጆይን ካደረጋችሁ አት ሰም ፖይንት ታገኙታላችሁ። የመጀመሪያውን ላይቭ ኮዲንግ ሴሽን አዘጋጀሁኝ። ፖይንቱ ላይክ ልጆችን ፕሮግራሚንግ ማስተማር ምናምን አልነበረም። ላይክ አዜ ኮሚኒቲ ግን እንሰብሰብ የምናውቀው ሼር እናድርግ የሚል ማለት ነው። ምንም ሳልዘጋጅበት አዜ ዴቨሎፐር ምን አይነት ፓዝ እንደምናልፍ የሆነ ፕሮዳክት ፍሮም ዴቨሎፕመንቱ ሪሊዝ ምን አይነት ፓዞችን ያልፋል የሚለውን ነገር ፕሮግራሚንግን የማያውቁ ልጆች በደንብ አንደርስታንድ እንዲያደርጉት ነበር እና በሰዓቱ እዛው ላይቭ ኮድ እያደረግኩኝ ኢኮሜርስ ቴሌግራም ቻናል እና ቴሌግራም ቦት መስራት ነበር። ጎጉ ላይ ዩአይ ብዙ ጊዜ ስለሰጡኝ ቴሌግራም ቻናሎች ላይ ፖስት የሚያደርግ ከዛ በኋላ ኦርደሮችን ተቀብሎ ፔመንት ፕሮሰስ አድርጎ ምናምን ኦርደሩን ፕሌስ የሚያደርግ ከዛ ኦርደራችን ትራክ የሚያደርግ የቴሌግራም ቦት የነበረው ጎሉ። ፍሮም ስክራች ምንም ሳልዘጋጅበት ሄጄ እዛ ያለውን ኢረሩን እንዴት እንደሚባል ኢረሩን እንዴት ሶልቭ እንደምናደርገው እንዴት ዲባግ እንደምናደርገው ምናምን ተማሪዎች እንዲያዩት ስለፈለኩኝ ምንም ሳልዘጋጅ ምናምን እዛው ላይቭ ዴቨሎፕ አድርገን እስከ ዲፕሎይመንት ድረስ ያለው ማለት ነው። እሱ ሁለተኛው ሴሽን ነበር። ያ ሞሮለስ ላይ የምፈልገውን ነገር አስቀምጫለሁ ብዬ አስባለሁ። አሁን ላይ ያለውን የኮሚኒቲውን አክቲቪቲ ሳይ ምናምን የሆነ የዛን የሞከርነው ነገር አሁን የተሻለ ቦታ ደርሶ ነገ ደግሞ በሚመጡ ልጆች የተሻለ ቦታ እንደሚደርስ አስባለሁ። ወዝ ላይ ኤክሳይቲንግ ወዝ ሱፐር ያ የሆነ ደስተኛ ነኝ ላይ ከዛኔ በነበረኝ ሰዓት እና ባረኩት ነገር ምናምን አንሷታት ያ ሞሮለስ ያ ኦኬ አሪፍ አድርገህ ገልጸሃል። አክቹዋሊ ግን ደግሞ ሜቢ ከወጣህ በኋላ ካልሰማህ አላውቅም ቴክ ፌስት አዘጋጅተህ የነበረው ቴክ ፌስት
ተሳትፌ ነበረ እና የመጀመሪያ አይመስልም ነበር ቱ ቢ ሆነስት የመጀመሪያ አይመስልም ነበር እና ሀይቃ ከዛ በኋላ በጣም ብዙ ተማሪዎች ናቸው ኢንስፓየር የሆኑት እንደ አዲስ ስኪል ዴቨሎፕመንትን የጀመሩት እና ያንን ልነግርህና ቀላል ነገር አልነበረም ልልህ ፈልጌ ነው። ሰው ግቢ እያለህ ውጭ ላይ ለሚጠብቀህ ሪል ወርልድ ቴክ ጃብ ዝግጁ ነበር ከማለት ነው። ፕሮጀክቶች እኔ ራስህንም ትሰራ ነበረ ማለት ነው። ቱ ቢ ሆነስት አዝ ጁኒየር ዴቨሎፐር ዝግጁ ነበርኩኝ ብዬ አስባለሁ። 4ኛ ዓመት ላይ ኢንተርንሺፕ ከመውጣታችን በፊት አሮን ነው ቴክስ ላብስ የሚባል ካምፓኒ ታውቁታል። ቴክስ ላብስ የሚባል ካምፓኒ ላይ ዴቨሎፐር ሆኜ ሰራ ነበር። ኦፍ ኮርስ የምሰራቸው ነገሮች ላይ በሰዓቱ ላይ ቤዚክ የሆኑ ነገሮች ሊሆኑ ይችላሉ ምናምን፣ ግን አዜ ጁኒየር ዴቨሎፐር አሪፍ ላይ ነበርኩኝ ብዬ አስባለሁ። እንዳልኳችሁ ነው ቅድም ተርድ ይር ላይ ሆኜ የምሰራቸው ቤዚክ ላይ የተለያዩ ባኪንዶች ነው ሞር ኦር ለስ አይ ካን ሴይ ዝግጁ ነበርኩኝ በሰዓቱ። ግን ዝግጁ ያደረገኝ ትልቁ ነገር ላይ ፕሮጀክቶችን መስራቴ ምናምን ፕሮጀክቶች ላይ በደንብ ኢንቮልቭ ማድረግ መማር ላይ ፎከስ ማድረግ ነው ብዬ አስባለሁ። ትልቁ ጎሌ ላይ የሆነ ነገር ማወቅ መማር የሚለው ነገር ያስፈልገኛል ብዬ ካሰብኩኝ ደግሞ ኦብቪየስሊ የትኛውን ነገር ፑሽ አድርጌ ለመማር ፎከስ አድርጌ ምናምን ጊዜ ዴዲኬት ማድረግ ነበርኩኝ ነገር ብዬ አስባለሁ እና ያ ዝግጁ ነው። ታዲያ እንዴት ነበር የመጀመሪያ ስራህን ያገኘው ከወጣ በኋላ? Was that really hard or something quick? So to be honest, it's like kind of exciting or interesting the story behind the Chapas, right? Yeah. Like ከዛ በፊት obviously መኒ ምናምን ሜክ አደረግ ነበር ግን ትልቅ በሚባል ደረጃ ነበር። ሶ የቻፓ እንትኔን ልንገራችሁ ሙሉ ጆርኒ እንዴት ቻፓን ጆይን እንዳደረኩ። የመጀመሪያ ያደረኩት ነገር ቢኖር ላይ ቻፓ ምንድን ነው ናቸው ኦፕን ፖዚሽን ሲኖራቸው ምን ላይ ነው ፖስት የሚያደርጉት እና የሚለውን ነገር ቼክ ማድረግ የፈለኩት። በሰዓቱ ላይ ቻፓ እንደዛ አይነት ፖዚሽን አልነበራቸውም። ሶ ዘ ፈርስት ቲንግ ያደረኩት ነገር የቻፓን ሲኦ ናይል ኃይለማርያምን ዳይሬክት ሜሴጅ ነው አይሰማም? አሁን አይሰማም? አሁን ይሰማል በደንብ። ሶ ኤርፎኑን እንትን ካላልኩ ስለማይሰማኝ ነው። ሶ መጀመሪያ ናይልን ነው ኮንታክት ያደረኩት። ይህን ይሰራለው ሰው can you guys give me internship ነው ቀጥታ ማለት ነው። he was kind enough በሰዓቱ ሪፕላይ አድርጎልኛል። like currently open position የለንም ግን ኮሚኒቲው ላይ አክቲቭ ሲኖረን እናሳውቃለን ምናምን አሉ። ከዛ ተስፋ አልቆረጥኩም። በቻፓ አካውንት ኢንስቴድ ኦፍ ላይክ ግለሰቦች ምናምን በማናገር ፋንታ ቀጥታ ቻፓ ኦፊሻል እንትን ላኩላቸው፣ ሜሴጅ ላኩላቸው እንደዚህ እንደዚህ እሰራለሁ እና የሆነ አወንት ሀብ ኢንተርንሺፕ ምናምን አልኳቸው። ተመሳሳይ መልስ ነበር የሰጠኝ። ኢንተርንሺፕ ፕሮግራም አሁን ላይ የለንም ምናምን ነገር ነው። ሶ ቁጭ ብዬ ከራሴ ጋር እንትን አልኩኝ ማለት ነው። የሆነ ፌሊየር ፖይንት አለ ማለት ነው ብዬ አሰብኩኝ። እንዳልኳችሁ ነው ሞር ኦፍ ላይክ ፒኤችፒ ላርቫል ላይ ፎከስ አደርጋለሁ። ሶ መጀመሪያ ያደረኩት ነገር ምንድን ነው የቻፓ ኦፊሻል ፓኬጃችሁ ብዙ ሚስ የሚያደርገው ነገር ስላለ እዛ ነገር ላይ ኮንትሪቢዩት ማድረግ ፈልጋለሁ ብዬ የቻፓን ሲቲኦ ትራይል ቦይቶም ይባላል እሱን ዳይሬክት ሜሴጅ ላኩለት ማለት ነው። ኦፍኮርስ እውነት ለመናገር በሰዓቱ ብዙ ፈንክሽናሊቲ አልነበረውም እና በጣም ደስ ይለናል። ላይክ ቢዚ ሆነን ነው ፑሽ ማድረግ ያልቻልነው ምናምን አለኝ። ሰው ኢነርጂው አለ ምን አለ በቃ ኤክሳይትድ ሆንኩኝ ምናምን አየሁትና ነው የዚህ ፓኬጅ ኢምፕሊሜንቴሽን ትክክል አይደለም እና በቃ በራሴ ነው የምሰራው ምናምን አልኩት። ሹር ኖ ሪስክ በራሴ ስራው እንደውም ላይክ አይ ሪሜምበር አሪፍ አድርገህ ከሰራኸው ዊ ሃቭ ኦፕን ፖዚሽን እዛ ላይ ሃየር እናደርግሃለን ድረስ ቱ ኢምፕረስ ነበር።
just to impress. Okay, cool አልኩኝ ምናምን I took my time በጣም በንች ኦፍ ፉንክሽናሊቲ ያለው ነገር ሰራው ሰዓቱ አየው ምናምን was በጣም ሰርፕራይዝድ ኤክስፔክት ያላረገው ነገር ነበር ግን የተሰራው ኢምፕሊሜንቴሽን ላይ በካምፓኒ ደረጃ ኦፊሻሊ ፓኬጅ ለሚባሉ አይነት እንትኖች ኤስዲኬዎች የሚሆን አልነበረም። ፋንክሽናሊቲዎቹ በጣም ብዙ ናቸው ከምታስቡት በላይ ሰው ኤዲቲንግ ይሄ ነገር ፓኬጅ አድርገን ፕሮሞት ብናደርገው ነገር ይመስላል ወይ ምናምን ያው ላይክ ጁኒየር ስትሆኑ ሁሉም ነገር ትክክል ነው የሚመስላችሁ፣ ሁሉም ነገር የምታውቁ ነው የሚመስላችሁ ነው ዋይና ምናምን ብዬ በቃ መከራከር ነው እንጂ አይ ነው አይሆንም ምናምን አለኝ። ኦኬ ላይክ አንደኛው እኔ ትልቁ ነገር ማስበው ነገር ላይክ ለማድመጥ ለመማር ምናምን ሁሌም ዝግጁ ነኝ ነው። ኦኬ then teach me ትክክለኛውን ወይ and then give me internship opportunity አንተ ጋር ሆኜ መማርበት አልኩት ማለት ነው። ከዛ ውስጥ ተደረገ። ኦኬ ላይክ ጊቭ አፕ አላረኩም ምናምን ላኩለት ሰው ምን ላይ ተስማማን ምናምን አልኩት ማለት ነው። ምንም እንደማያውቅ ሰው ከዛ በሰዓቱ ቻፓ የከስተመር ሰፖርት ቦት ይፈልግ ነበር ምናምን ሰው ለምን ቦት አሰራም ሌትስ ሲ what can do ምናምን ነው ድጋሚ ኦኬ ኩል አልኩት ምናምን ፉል ፈንክሽናል የሆነ ቦት ሰራሁኝ ምናምን ድጋሚ ሰርፕራይዝድ ሆነ ላይክ በሰራሁት ቦት ማለት ነው። እና ላይክ ኢፍ ፊልስ የሆነ ሌጂት የሆነ ቦት ነው የሚመስለው ትክክለኛ ከቻፓ የመጣ ቦት ነው ላይክ በኢሜይልስ ምናምን የሚልክል ትራንዛክሽን ፕሮሰስ የሚያደርግበት ወይ ምናምን በቃ the journey was በጣም amazing so okay like internship ልስጥሃል like መጀመሪያ like open position አለ ነበር የተባለው okay now አሁን internship ልስጥና let's see what you can do ምናምን አለኝ okay ምናምን ብዬ በቃ I mean to be honest the goal was like to learn to grow ፉል ታይም ዴቨሎፐር ሆኖ ብር ሬዝ ማድረግ ምናምን የሚለው ነገር ኮንሰርን የለኝም በሰዓቱ። ሶ ኢንተርንሺፕ ሰጥሃለሁ አለኝ። ይሄ ማለት 4ኛ ዓመት መጀመሪያ አካባቢ ነው ተማሪ ስለ ኢንተርንሺፕ የማያስብበት ታይም እና በቃ እኔ ኢንተርንሺፕን ሴኪዩር አድርጌ ምናምን አልኩኝ። ከዛ እንዳልኳቸው ነው ቅድም ሄክስ ላብስ የሚባል ካምፓኒ ላይ ስራ ሰራ ነበር ፉል ታይም ዴቨሎፐር ሆኜ እሱን ስራ ትቼው ነው ወደ ቻፓ ኢንተርን በማድረግ የመጣሁት ነው። ከዛ ቻፓ ላይ ኢንተርን ሆኜ ስራ ሰራሁ ምናምን ሜቢ ሜንሽን ላደርጋቸው እዚህ ጋር የሰራኋቸውን ስራዎች ወይስ በኋላ ሜንሽን ላደርጋቸው እዚህ ጋር ኦኬ ሶ ቻፓ ላይ ኢንተርን ሆኜ ሰራሁኝ ምናምን አይ ዶንት ኖ ብዙዎቻችሁ የምታውቁ ከሆነ አላውቅም ቻፓ ግራም የሚባል ቴሌግራም ቦት አለ ያ ቴሌግራም ቦት ፒር ላይ ብር መላላክ ምናምን ወይ ደግሞ ሬሚታንስ ላይ ከውጭ ሀገር ብር መቀበል ምናምን ብትፈልጉ ብር የምትቀበሉበት አይነት ነው እና ቻፓ ግራም ማክሰኞ ላውንች ሊደረግ ቅዳሜ ነው ስራ መስራት የጀመርኩት ቻፓ ግራም ላይ ማለት ነው። ሶ ቢሆነስ ቻፓ ግራም ኢዝ ላይክ የሶስት ቀን ስራ መጀመሪያ ላይ ሲጀመር ማለት ነው። ማክሰኞ ላውንች ሊደረግ ቅዳሜ ጀምሬ አይ ሪሜምበር አይ ዶንት ኖ ሜንሽን ማድረግ ካለብኝ አላውቅም። የአርሰናል ፋን ነኝ እና ፕሪሚየር ሊግ የሚጀምርበት ሳምንት ነበር ያ ሳምንት እና ላይክ እዚህ ጋር አርሰናል ከኖቲንግሃም ፎረስት እያየሁ እዚህ ጋር ደግሞ ቻፓ ግራም ኮድ ቤዝ ላይ እየሰራሁ ነበር እና ያ ሶ ቻፓ ግራምን ሰራሁኝ ምናምን ሌላ ሶስተኛ ሰርፕራይዝ ሆነ ማለት ነው። ቢኮዝ ላይክ በሶስት ቀን ላይክ በትልቅ ደረጃ ስኬል የሚያደርግ ፕሮዳክትን ዴሊቨር ማለት አሜዚንግ ነው ለጁኒየር ማለት ነው። ሶ ቻፓ ግራም ሰራሁኝ። በቻፓ ግራም ሌላ ሰርፕራይዝ መጣ። ሶስተኛው ደግሞ ሁለተኛው እዛ ኢንተርን ያለሁኝ ሶ ቻፓ ኢንተርናሊ ፐርፎርማንስ ላይ በጣም ስትረግል የሚያደርጉበት ነገር ነው። ሶ የቻፓን ዳሽቦርድ አይታችሁት ከሆነ አላውቅም ትራንዛክሽን ኤክስፖርት ማድረግ ይቻላል። የሰራችሁትን ትራንዛክሽን ኤክስፖርት ታደርጉታላችሁ ወደ ኤክሴል ፋይል ምናምን ማለት ነው እና በትልቅ ስኬል ምናምን ሲመጣ በጣም ስትረግል እናደርግ
100,000 200,000 ሮው ምናምን 200,000 የኤክሴል ሮው ምናምን ራይት ማለት ስትፈልጉ ነው በጣም ስትረግል እና ሶ the next challenge ያ ነበር ኢትዮጵያ ላይ ያንን ፐርፎርማንስ ኦፕቲማይዝ አድርጌ ላይክ በፍጥነት እና በጣም ብዙ ዳታ ፕሮሰስ እንዲያደርግ ማድረግ ነበር ኢትዮጵያ ታስክ ሶ ሜቢ መርቻንቱ ላይ 100,000 200,000 ሊሆን ይችላል ዳታው ግን እኔ ዲል ማድረገው in millions by the time የዛኔ 2015 ላይ ወይም 2014 አካባቢ ላይ 16 ሚሊዮን ምናምን ዳታ ነው ዲል ማድረግ ነው ከ16 ሚሊዮን ዳታ ወደ 200 ዳታ ጋር ምናምን ፕሮሰስ ማድረግ ነበር አይ ቲንክ ያ ይመስለኛል ያንን ነገር ኦፕቲማይዝ አደረኩት ምናምን ላይ በጣም በአጭር ጊዜ እንዲሰራ አደረኩት ምናምን ሶ የዛኔ በቃ አይ ጋት የፉል ታይም ጆብ ኦፈር ተማሪ ሆኜ የአራተኛ ዓመት ኢንተርንሺፕ ጨርሼ አምስተኛ ዓመት ስጀምር የቻፓ ፋይናንሻል ቴክኖሎጂስ ላይ የፉል ታይም ሶፍትዌር ኢንጂነር ሆኜ ሶ የመጀመሪያ ስራዬ እንደዛ ነበር ረጅም ጆርኒ በጣም ስትረግል አድርገሃል አክቹዋሊ እና to be honest it's worth it እንዳልኳችሁ the whole point ከስራ መማር ነው like the whole ሁሉም ሰው ስትረግል ያደርጋል የመጀመሪያ ስራ ካለኛው ስትረግል የሚያደርግ ነገር ነው እንደሞ ያንተ ከጅምሩም ቅጥርም በጣም ስትረግል አድርገሃል ሶ ከተቀጠርክ በኋላስ በጣም ቻሌንጆች ይገጥሙሃል የመጀመሪያ ቅጥር ነው የሚሆነው ከባባድ ቻሌንጆች እንዴት ነበረ ኦቨርካም ያደረግከው ያጋጠመስ ትልቅ ቻሌንጅ ከባድ የነበረ ቻሌንጅ ምን ነበር ሶ አሁን ሜንሽን ያደረኳቸው ሁለቱ ነገሮች በጣም ቻሌንጅ ኢንተርቪውስ ላይ በሶስት ቀን ሪሊዝ የሚደረግን ፕሮዳክት መስራት ላይ ምንም ማታውቁት አይዲያ የላችሁም ቢዝነስ ሎጂክን አንደርስታንድ ማታደርጉትን ነገር በሶስት ቀን ዴሊቨር ማድረግ በጣም ትልቅ ነገር አንደኛ ቻሌንጅ አልተኛ ነበር ስሰራ ማለት ነው አይ ነው ላይ ዴድላይን ነው ስለማውቀው አንደኛው እሱ ነው ሁለተኛው ነው ያልኳችሁ ነው ከዛ በኋላ የሚመጡት ነገሮች ሞር ኦፍ ላይ ፕሮብለሞችን ሶልቭ ማድረግ ነው እንጂ አሮን ኮዱን መጻፉ ከብድ ነገር አይሆንም አንደርስታንድ እያደረጋችሁ ትመጣላችሁ በቢዝነስ ሎጂክ ይገባችኋል ምናምን ትልቁ ነገር ፕሮብለሞችን አንደርስታንድ ማድረጉ ሶሉሽን ማምጣቱ ነው እንጂ ኮድ ማድረጉ አይከብድም ከዛ በኋላ one of the things like as a software engineer ራሳችሁ ማሰብ ያለባችሁ ነገር ሶፍትዌር ኢንጂነሪንግ ኮድ ስለመጻፍ ብቻ አይደለም ፕሮብለሞችን አንደርስታንድ ማድረግ ቢዝነሱ ሲተብል በሆነ ወይ ሶሉሽን መፈለግ ይጠብቃል ቻሌንጅ like as you grow ፌስ የምታደርጉት ነገር ኮዱን መጻፉ ሳይሆን ፕሮብለሙን አንደርስታንድ አድርጎ ለቢዝነሱ ሲተብል በሆነ ወይ ሶሉሽን መፈለግ አሁን ላይ like ኤክስፖዝ ላደርጋቸው ማንችላቸው በጣም ብዙ ነገሮችን ሶልቭ አድርጌያለሁ ብዙ ነገሮችን ኮንትሪቢዩት አድርጌያለሁ አሁን ላይ የቻፓ ኮር ዴቨሎፕ ቻፓ ኮር ላይ ነው ያ ትልቁ ነገር አይ ቲንክ ለፕሮብለሞች ሶሉሽን መፈለግ ላይክ ኤክስፖዝ ማላደርጋቸው በጣም ከምታስቧቸው በላይ ትላልቅ የሆኑ ሶሉሽን ኮንትሪቢዩት አድርጌያለሁ you're on mute ያወራ ኦኬ ሚዩት አድርጌ እያወራሁ ነበር ሶሪ እና አሁን ላይ ፊንቴክ እና ብሎክቼን ላይ ፎከስ አድርገህ ያለው አይደለ እና ወደዚህ ኢንተረስትድ እንድትሆን ያደረገህ ምንድነው ምናልባት ደግሞ ስለ ፊንቴክ እና ብሎክቼን ምንድን ናቸው ነው በትንሹ አይ ቲንክ ኢንተረስትድ እንደሆነበት ያደረገኝ ስፔሻሊ ፊንቴኩ ላይ
አንደኛ ላይ I don't know like ኤግዛጀሬሽን ይሁን አይሁን አላውቅም። በሰዓቱ ቻፓ ሀድ ላይክ በጣም ትልቅ ስም የኢትዮጵያ ማርኬት ላይ ምናምን ስቲል ትልቅ ስም ካላቸው የቴክኖሎጂ ካምፓኒዎች ውስጥ አንዱ ነው ብዬ አስባለሁ። እዛ ብዙ መማረው ነገር አለ ብዬ ስላሰብኩኝ ያው ፊንቴክ ላይ እንኳን ማለት በጎል ወዝን ላይ ግዴታ ፊንቴክ የሆነ ምናምን ነገር መማር ነበር ጎሉ። ግን I would say like it is one of like the biggest sectors ቴክኖሎጂ ላይ ልሰሩባቸው የምችሏቸው ነገሮች because every logic matters። ተሳስታችሁ የምትሰሩት አንድ ሎጂክ ዋጋ ላይ ያስከፍላችሁ የሚችል ነገር ሴክተር ነው እና ከብዙ ፐርስፔክቲቭ ነገሮች የምታዩበት ነው። እዚህ ውስጥ ሜቢ ሳይበር ላይ ኢንተረስት ቢሆናችሁ ካላችሁ ፊንቴክ ሳይበር በጣም ታርጌት የሚደረግ ሴክተር ነው። ቢኮዝ አት ዘ ኤንድ ኦፍ ዘ ዴይ ሁሉም ሰው ኢትስ ኦል አባውት ዘ መኒ ራይት። መኒውን እንዴት እናመጣዋለን እንጂ ሁሉም ነገር እንዲጎዱ ብር ነው የሚመስለው። ብትማሩም ያ ነገር ወደ ብር ነው የሚደረግ እና ፊንቴክ ሲሆን ኦብቪየስሊ ብር ፕሪንት ማድረግ ትችላላችሁ ኮዳችሁ ከተሳሳተ ማለት ነው። ሊትራሊ ላይክ ዲጂታል ሊሆን ይችላል እንጂ ብር ፕሪንት ማድረግ ትችላላችሁ እና እያንዳንዱ ላይን ማተር ያደርጋል። እያንዳንዱ ሎጂክ ማተር ያደርጋል። እያንዳንዱ ነገሩ የምታዩበት አንግል ማተር ያደርጋል እና ያ ነገር በጣም ኪሪየስ እንደሆን ብዙ ነገር እንድማር አድርጎኛል ብዬ ስላሰብኩኝ እዛው ፊንቴክ ላይ ቆየሁኝ ማለት ነው። ብሎክቼን ላይ ኢንተረስትድ የሆንኩበት ትልቁ ምክንያት ላይ ብሎክቼን የሆነ ላይክ እኔ በጣም ነው ሚድልማን ምናምን የሚባል ነገር በጣም ነው የምፈልገውን ነገር ቀጥታ እንትን የሚለኝ ሰውን ነው ማናገር የምፈልገው። ቅድም ቢኖች አደረጋችሁ ከሆነ ኢንተርንሺፕ ስፈልግ ቀጥታ ሲሆን ነው ያናገር በቃ ትክክለኛ ነው ያልኩት ሰው ቀጥታ ማናገር ነው እና ብሎክቼን ላይክ ሚድልማን የሚባል ኮንሰፕት ስለሚያስቀር በጣም ነው ደስ የሚለው እና በዛ የተነሳ በጣም ኢንተረስትድ ሆንኩኝ ምናምን። ያ that's why ብሎክቼን join ኒስ ላይ ነው ያው የረሳው ያው ከሌሎች የሚለዩበትን በተወሰነ ጠቅሰናል እና እስካሁን ለመጣኸው ጆርኒ አስ ዴቨሎፐር በጣም የሚያስደስትህ ሪዋርዲንግ የሆነ ኤክስፒሪየንስ ነው የምትለው? ይህ ፕሮጀክቶች ሊሆኑ ይችላሉ ኦር ቻሌንጆች ሊሆኑ ይችላሉ። ያ አለ ኦር ምንድን ነው ካለ ደግሞ actually as a developer ብቻ ሳይሆን as a man በጣም ኤክሳይትድ የሚያደርገኝ የሚያስደስተኝ ነገር ቢኖር ዴስቲኔሽኑ በጣም ኢንተረስቲንግ ነው ነገር ማለት ነው። ያመንኩበት ነገር ከቆም ዴስቲኔሽኑ የሚያምር እንደሚሆን ኢንዱ በጣም አሪፍ ነገር እንደሚሆን ተምሬያለሁ ብዬ አስባለሁ። የዛኔ ላይ 3 ጊዜ ስሞክር ሁለተኛው ላይ አቋርጬ ቢሆን ኖሮ አሁን ላይ ያለሁበት ቦታ ደርሳለሁ ብዬ አላስብም ፐርሰናሊ። እና ሶፍትዌር ኢንጂነር ስትሆኑ ደግሞ ትልቁ የሚያስተምራችሁ ነገር ቢኖር ፔሸንስ ነው። አሮን ነው ስንቶቻችሁ በጣም ረጅም ሰዓት ኮድ እንደምታደርጉ አላውቅም። በሰሚኮለን ምክንያት ለሊታችሁ ታሳልፉ ትችላሉ። በኮማ ምክንያት ሳምንት ልትቆዩ ትችላላችሁ። ግን you still believe የተሻለ ነገር እንደሚመጣ ከዛ በኋላ እና ትልቁ የተማርኩት ነገር ሶፍትዌር ኢንጂነሪንግ ላይ ፔሸንስ ነው። ነገሮችን ታግሶ ማለት መቻል ነገር ተምሬበታለሁ ብዬ አስባለሁ። በጣም ላይ ታጋሽ ሰው እንደሆነ ማለት ነው። ይሄ ኢንቫይሮንመንት ይሄ ኤሪያ ደግሞ ፔሸንስን ይጠይቃል አይደለ? ምናልባት ይህ ጥያቄ ለጀማሪዎች ኦር ደግሞ ውስጥም ላለ ነው በጣም ጠቃሚ ይሆናል የማስበው ነው። ምንድነው እሱ ያው ብዙ ዴቨሎፐሮች ኦር አዘር ስኪል ዴቨሎፕመንት ላይ ያሉ ሰዎች ማታ ማርፈድ አለ አይደለ? እና sometimes ፈጅር ያመልጣል ምናምን ነገር ከኢባዳ ጋር ትንሽ ከበድ ይላል እና ፐርሰናል አንተ ኢባዳና ስራን እንዴት ነው ማኔጅ የምታደርገው? ማለትም እንዴት ነው ሁለቱም ላይ ኮሚት ስለሆነ
መቆየት የሚቻለው እንዴት ነው? So one of the important things you need to understand እዚህ ዓለም ስንመጣ ላይ የሆነ ነገር መኗኗር ነው እንጂ ኢንድ ጎሉ ሂር አፍተር ያለው ላይፋችን ነው ማተር ነው። ሞስት ኢምፖርታንት ግን ያ ማለት ደግሞ እዚህ ያለውን ላይፋችንን ጥለ ነው አይደለም። ሰዓቱን ሊረብቅ ሰዓቱን ሊነፍስ ወይ ሰዓቱን ሊነፍስ ሰዓቱን ሊረብቅ እንደዛ ነው የቁርአን አያው እና ለጌታም የሆነ ሰዓት ትሰጠዋለህ፣ ለራስህም የሆነ ሰዓት ትሰጠዋለህ። እኔ አንደኛው ዲል ማድረግበት ወይ ብዙ ጊዜ ላይ ጠዋት መነሳት እንፈልግ ከሆነ ስክሪን ሳላይ ነው የምተኛው። ላይ ከመተኛቴ በፊት ያለውን የስክሪን ታይሚንግ ቀንሷል። አይኔ ደክሞ ምናምን እንድተኛ አልፈልግም። ለዚህ ማለት ነው አንድ ሰዓት እንድተኛ 2 ሰዓት እንድተኛ ምንም ችግር የለም እንደዛ ካላደረኩኝ ማለት ነው። ሶ ኤቭሪ ታይም ከመተኛቴ በፊት ያለኝን የስክሪን ታይም በጣም ቀንሷል። 8 ሰዓት ልተኛ ትችላለሁ፣ ግን 8 ሰዓት መተኛ ከሆነ ሜቢ 7 ተኩል ላይ ምናምን ስክሪን ማየት ነው። ወይም አይኔ ራሱ ሪከቨር እንዲያደርግ ላይ አይኔ ላይ ውሃ አለ ያ ነገር እስኪረጋጋ ስትረጋጋ ነበር። አንደኛው አፕሮች ኢርሊ ዴይስ ተጀምረ አካባቢ ደግሞ የነበረኝ አፕሮች ለሊት ነበር። አብዛኛው ቴክ ላይ የሚሰራ ሰው በጣም ፕሮዳክቲቭ የሚሆነው ማታ ማታ ነው ያስባል። የኔ ትልቁ እንትን የነበረው ለሊት ላይ ተነስቼ ኮድ ማድረግ ነው። እንደዛ አድርጌ ነበር ዲል ማድረገው። አሁን ላይ ግን ዲል ማድረገው በቃ ስክሪን አለ እንተኛ ከሆነ ስማርቶች ትረስ ሚ ላይ ከሞከራችሁ ይጠቅማችኋል። ከቻላችሁ ብርድ ልብስ ውስጥ ሆናችሁ ምናምን ስልካችሁ ብትነሱ ሜቢ ደግሞ ግዴታ የሆነ ሪፕላይ ማድረግ ያለባችሁ ነገር ምናምን ካለ ላይክ ምንድን ነው ብርድ ልብስ ውስጥ አትግባት እና ያ ነገር በጣም እንትን ስለሚላችሁ ስትነሱ ራሱ መጀመሪያ ሞክረው እኔ ነኝ። አሁን ያው ብዙ ነገር ሞክሬያለሁ። እኔ ኦቨርካም ያደረኩበት ነገር አለ። ወር አሁን አንተ ያልከው ደግሞ ለኔ አዲስ ነው እና እሺ ወደ ሌላኛው ጥያቄ ስገባ ነው we Muslims have a rich history of science and innovation እና አሁን ላይ as a developer ወይም ደግሞ ሌላ ስኪል እንዳለው ሰው ሙስሊም ኮሚኒቲውን እያገለገልን ነው ብለህ ታስባለህ? አሁን ፐርሰናሊ ቢሊቭ እንደዛ እንደ ኡማ ለኡማ ነገር ኮንትሪቢዩት እያደረግን ነው ብዬ አስባለሁ። ግን ምንድነው መሪ ያሌለው እንትን ፖይንት የለም። መንገድ ስትወጡ 3 ሆናችሁ ከ3ቱ አንደኛው አሚር ይሁን አይደል ትእዛዙ። እኔ ለዚህ ነገር ትልቁ ተወቃሽ ነው ብዬ ማስበው እንደ መሪ ነው ብሎ የምናስበው አካል እንደውም ሰብስቦን የሆነ ነገር ኮንትሪቢዩት አድርጉ ቢባል ማንም ይጣላል ብዬ አላስብም። ምክንያቱም እንዳልኳችሁ ነው እዚህ ዓለም ስንመጣ ዓለማዊ ህይወት ብቻ መኖር አይደለም፣ ከዛ በዘለለ ጎል አለ ብዬ አስባለሁ። ሁሉም ሰው ለዛ ነገር መስራት ይፈልጋል። ጠንካራ ሙስሊም የሚሆን ጠንካራም ባይሆን የሆነ ነገር ኮንትሪቢዩት ማድረግ ይፈልጋል። እኔ እንደውም ለዚህ ነገር በጣም ተወቃሽ ነው ብዬ ማስበው ለዚህማ መሪ የሆነው አካል ነው። እንደውም ኮንትሪቢዩት እያደረግን ነው ከተባለ ኮንትሪቢዩት እያደረግን አይደለም። እኔ አሁን ፐርሰናሊ ኮንትሪቢዩት አደረገ በባል በጣም ላይ ዝግጁ ምንም ነገር ኮንትሪቢዩት ለማድረግ ማለት ነው። ማውቀው ነው ትንሽም ልትሆን ይችላል ኮንትሪቢዩሽን ነው። እንደውም ግን ኮንትሪቢዩት እያደረግን አይደለም። የተሻለ ኮንትሪቢዩት ማድረግ ይችላል። የተሻለ አቅም አለ። ያንን አቅም መጠቀምና ለመጠቀም ነው የባለቤት ነው ብዬ አስባለሁ። አክቹሊ እኮ ብዙ ዴቨሎፐሮች አሉ ሌላ ስኪል ላይ በጣም ኤክስፐርት የሆኑ አሉ። ግን ደግሞ ምን አለ ሰመሬ ኢስላሚክ ኮሚኒቲው የሚያስፈልጋቸውን ቴክ ሶሉሽኖች ቢውልድ ለማድረግ የዴቨሎፐሮችም ሆነ አደር ስኪል ያላቸው ሰዎች
ኮላቦሬሽን ሊሚትድ ሆነ ይስተዋላል አይደል? ያም ነገር አለ እና እዚህ ላይ አንተ ምን ትላለህ? እንዴት ታየዋለህ? ኮላቦሬሽን መጥፋቱ አይ ቲንክ እንደ ጀነራል ያለብን ትልቁ ችግር ነው ብዬ አስባለሁ። ለዛ ነገር ደግሞ ትልቁ ምክንያት ላይ ኤቭሪባዲ የራሱን ኢጎ መጠበቅ ስለሚፈልግ ኢጎ ላይ ይገላል። ሰውን ኢጎ እንዳትማር ያደርግሃል ምናምን እና ትልቁ ችግር ኢጎ ነው ብዬ አስባለሁ። አዝማ እኛ ብቻ ያለብን ችግር ሳይሆን እንደ ሀገር እንደ ህዝብ ያለብን ትልቁ ችግር ነው ብዬ አስባለሁ። ምንድነው ላይ ኢጎን ስትተው ብትመጣ የተሻለ ነገር ኮንትሪቢዩት ታደርጋለህ። ግን ያንንም ኮላቦሬት አድርጉ ለማለት አይ ቲንክ ያ ኢንቫይሮንመንት መፈጠር መቻል አለበት ብዬ አስባለሁ። ኤንድ ኦፍ ዘ ዴይ ጎሉ ለዚህ የማይሆን ነገር ኮንትሪቢዩት ማለት ነው ራይት። ለዚሁም ማለት አሁንም ወደ መጀመሪያው ፖይንት ነው ኮላቦሬት ያላደረግንበት ትልቁ ምክንያት ኦብቪየስሊ ኤቭሪባዲ በጣም ትላልቅ ኢጎ ስላለ ያንን ኢጎ መስበር ስላልቻለ ነው ብዬ አስባለሁ። ላይ ተናንሶ ላይ ዝቅ ብሎ መስራት ስለማይችል ነው ብዬ አስባለሁ። እንደዛ እንዳይሰራ ደግሞ አንደኛው ትልቁ ምክንያት ደግሞ የሰበሰበው አካልም ስላሌለ ነው። አንዳንድ ጊዜ መሪ ሲኖርህ መሪህን ታደንቃለህ፣ ለመሪህ ትታዘዝና የሆነ ነገር ታደርጋለህ። የሰበሰበው አካል ስላሌለ ነው ብዬ አስባለሁ። በዚህ ድምፅህ አይ አሁን ይሰማል እና ተቋርጦ ነበረ። ለድጋም ላውራ ያ ደግሞ ይቻላል። አሁን ይሰማል? ይሰማል። አለ ብዬ የማስበው ነገር ኤቭሪባዲ ኢጎን ለመጠበቅ መሞከሩ ነው ብዬ አስባለሁ። ምንም ላይ ይኖር ኢጎን ማስቀደማችን ትልቁ ችግር ነው ብዬ አስባለሁ። አብሮ ላለመስራት ኮላቦሬት ላለማድረግ ማለት ነው። አንደኛው እሱ ትልቁ ችግር ነው ብዬ አስባለሁ። ሁለተኛው ደግሞ ቅድም እንዳልኳችሁ ነው እንደውማ ለኡማው የሆነ ነገር ኮንትሪቢዩት ለማድረግ እንደውማ ሰብስቦ የሆነ ነገር የሚያሰራ መሪ የሆነ አካል ያስፈልጋል ራይት። እና ሪሶርሱ እያለ ሪሶርሱን የሚጠቀመው አካል መጥፋቱም ትልቁ ምክንያት ነው ብዬ አስባለሁ። ኮላቦሬት ላለማድረግ በሁለት ምክንያት ነው ያለው ማለት ነው። አንደኛው ላይ ግለሰቦች ላይ ያለ ትልቅ ኢጎ ነው ትልቁ ችግር። ሁለተኛው ደግሞ ግለሰቦችን ሰብስቦ ሪሶርሱን የሚጠቀመው አካል መጠቀም አለመቻል ነው ያስባል። ይሰማል። ለዚህ ታዲያ ለእነዚህ ችግሮች መፍትሄ ምን አለ ብለህ ታስባለህ? ሜይ ቢ አሁን ላይ እንደ መስዳ ኦር ደግሞ ሌሎችም በየዩኒቨርሲቲው ኦር ሌላም አካባቢ ላይ እንትን እያሉ ያሉ ኮሚኒቲዎች አሉ፣ ትናንሽ ኮሚኒቲዎች ደግሞ እንዳልከው ወይ ኢጎ ነው ወይ ደግሞ እንዲህ አለመግባባት አይነት ነገር አንዱ ፈልጎ የኢነርጂ መለያየት አይነት ነገር አለና ከዚህ ኮሚኒቲውን በደንብ ከማጠናከር ውጪ ላይ ያሉትን ሰዎች ጋር እንትን አለ ነው መዘናጋት አለ ነው። መፍትሄው ምንድን ነው? ቁርጥ ያለ መፍትሄ ምን ሊሆን ይችላል ብለህ ታስባለህ አንተ? I don't personally believe I'm the right guy to ask this question. Then any point of view in that. So እኔ ማስበው ምንድን ነው አንደኛው ላይክ ለምሳሌ መስዳ is like ትልቅ ኢኒሺዬቲቭ ነው ብዬ አስባለሁ። ፐርሰናሊ ተሰብስቦ የሆነ ነገር ኮንትሪቢዩት ለማድረግ መሞከር ኢማማስ እንትን ማድረግ በጣም ትልቅ ነገር ነው ብዬ አስባለሁ። እና እንደዚህ አይነት ኮሚኒቲዎች ናቸው እያደጉ ሄደው ትልቅ ኢንፍሉዌንስ ፈጥረው ላይ ያለውንም አካል የሚያነቁት ብዬ አስባለሁ። እና
ከትንሽ ነገር የጀመርነው ነገር ነገ ላይ ትልቅ ቦታ ያደርሳል እና ተስፋ አለኝ እናንተ ላይ። ሀሳቡ ሲነገረኝ ምናምን በጣም ነው ደስ ያለ እውነት ነገር እና ሌሎች ኮሚኒቲዎች የሚፈጠሩ ምናምን። ሌላ አንድ ያለኝ ትልቁ ምክር ደግሞ መደማመጥ መቻል በጣም ኢምፖርታንት ነው። እንደዚህ አይነት ኮሚኒቲዎች ላይ ኤቭሪባዲ በበጎ ፍቃድ ምናምን ስለሆነ የሚመጣው ኢፌልስ ላይክ እኔ ካልተደመጥኩ ምናምን የሚል ነገር እንትንላልና ለማጆሪቲ ድምፅ እንትን የምትሉ ሰዎች ሆኑ የሚያዳምጥ ኮሚኒቲ መፍጠር ቻሉ እና እነዚህ ቀለል አድርገን የምንጀምራቸው ኢኒሽቲቮች ነገ ላይ ትልቅ ኮንትሪቢሽን ይኖራቸዋል ብዬ አስባለሁ። ያን ማስብ Thank you. So maybe ይሄ ከተጠናከረ እና እነዚህ ችግሮች ከተፈቱ በኋላ ደግሞ እንደ ኢትዮጵያ ወይም ደግሞ ዋይደር ሙስሊም ወርልድ አንተ ፐርሰናሊ ምን አይነት ኢስላሚክ ቴክ ፕሮጀክት ላይ ፎከስ ቢደረግ ትላለህ? አንደኛው ትልቁ ችግር እንደ ሙስሊሙማ ትልቅ የሚያጋጥመን ነገር አይ ቲንክ ፋይናንስ ነው ብዬ አስባለሁ። አንድ ምሳሌ ልንገራችሁ። የባንኮችን ሪፖርት ምናምን የምትከታተሉ ከሆነ አላውቅም እና የኢትዮጵያ ባንኮች በጣም ትርፋማ ከሚያደርጓቸው ነገሮች አንዱ የኢንተረስት ፍሪ ባንኪንግ የሚሰበስቡት ብር ነው። እንደዚህ አስቡት። ለምሳሌ አንድ ብር ወለድ የሚወልድ ብር ከሆነ 100 ብር ከቆጠባችሁ እና ኢንተረስት ሬቱ 14% ከሆነ በአመቱ መጨረሻ 114 ብር ነው የሚኖራችሁ። ከዛ በኋላ ባንክ ምንድን ነው የሚያደርገው? ለእናንተ ወለድ ስለሚከፍላችሁ ያንን ብር ያበድረዋል። ለእናንተ 7% ወለድ ያስብላችኋለሁ ይላቸው። ከዛ ለተበዳሪው አካል ደግሞ በስንት ያበድረዋል? ሜይ ቢ በ14% ወይ በ21% ያበድረዋል። ከዛ ለእናንተ 7% እዚህ ጋር ይሰጣችኋል። ለራሱ ደግሞ በ21% ኢንተረስት ሬት ከሆነ 14% ለራሱ ይወስዳል ማለት ነው። በእናንተ 100 ብር እሱ ስንት ያገኘ? 14% ያገኘበት። ለእናንተ ግን 7% ብቻ ነው ይሰጣል። ኢንተረስት ፍሪ ባንኪንግ ሲሆን ለእናንተ ይሰጣችሁ የነበረው 7% ተቀርና 21% የራሱ ይሆናል ማለት ነው። does it make sense? የኢትዮጵያ ባንኮች በጣም ፕሮፊታብል ከሚያደርጋቸው ነገር አንዱ በኢንተረስት ፍሪ ባንኪንግ የሚሰበስቡ በጣም 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 ብዙ ብር ነው የሚሰበሰበው እና አይ ፐርሰናሊ የእኛም ብር ራሳችን የምንጠቀምበት መኖር አለበት ያስባል። እና ላይ ፋይናንስ ላይ ያሉ በጣም ትላልቅ ሶፍትዌሮች ቢሰሩ ሙስሊሙንም ከሪባ የሚጠብቁ ሶፍትዌሮች ቢኖሩ ድርጅቶች ቢኖሩ ምናምን እኛ ሆናለሁ ብዬ አስባለሁ። I don't know ዋሂድ የሚባል አፕሊኬሽኖች በሙፍቲ ምናምን ኢንቮልቭ ያደረጉት ሀቢብ ዌብ ሴኩሪተሩ ሀቢብ ኢንቮልቭ ያደረገበት ምናምን ትልቅ ኢኒሺዬቲቭ አለ። ዋሂድ ይባላል። ቼክ አድርጉት። ኢስላሚክ ፋይናንሲንግ ላይ የሚሰሩት ምናምን አድቫይዝ ያደርጋል እና እኛን እንደውማ ከሪባ ካሜሩ ምናምን የሚጠብቁት ሶፍትዌር ቢኖር በጣም ደስተኛ ነው። ማለት ብዙ እንትኖች ነበሩ እና ይሄ ላይ ፎከስ አድርገህ ስታወራ ልክ ነህ። በትክክል ደግሞ ይሄ የሚያሳስብ ነገር ከላይ አሁን ከገለጽከው ነገር አንጻር ማለት ነው። ሌላው ደግሞ አሁን ላይ ሶሻል ሚዲያን ኢምፓክት ታውቃለህ እና እንደ ሙስሊም ስፔሻሊ ደግሞ እንደ ሙስሊም ወጣት የሶሻል ሚዲያን ኢምፓክት እንዴት ነው መቋቋም የምንችለው ብለህ ታስባለህ? ምን አይነት ምክር ትሰጣለህ? ትልቁ ነገር ላይ አንድ ሰው የሆነ ነገር ላይ የሚያጸናው አላማ ነው ብዬ አስባለሁ። አላማ ሲኖር ነገሮች ማትሸነፍ ለነገሮች ማሰብ ሁልጊዜ የሚታየህ መድረስ የምትፈልገው ግብህ ነው እንጂ መሀል ላይ የሚያሰናክሉ ነገሮች ነው አይደለም። እንደውማ ደግሞ አላማችን አንድ ነው ይታወቃል። ምንም ሌላ ጥያቄ የለም። ወይ ጀነት ነው ሌላ ምንም አላማ አላማ ያለው ሌላ አላማ ያለው ኢንድ ጎሉ
ሀብታምን ብትሆን የሆነ ካይር ስራ መስራት ነው፣ ሐጅ ማለት ነው ይችላል፣ ሰዎች ሰደቃ መስጠት፣ ዘካ ማውጣት ነው፣ የሰው እጅ አለማየት ሊሆን ይችላል፣ ቤተሰቦቻችሁን አሪፍ አድርጎ ማስተዳደር ሊሆን ይችላል። መጨረሻው ግን ካይር ስራ ነው። ምን ነበር ሐዲሱ ስታውሰኝ ለቤተሰቡ እናንተ መርጦ ለቤተሰቡ በጎ የሆነው ነው ሰው ከማቋል ብቻ ኢንድ ጎሉ ላይ ሀብታምም ሆኖ ምንም ሆኖ የሆነ ካይር ስራ ሰርቶ ጀነት ነው። አላማ ያለው ሰው መሀል ላይ የሚያገለግሉ አሰናክሎች ያሰናክሉት ይገባል ብዬ አላስብም። በዩኒቨርሲቲ ህይወታችሁ ብዙ ነገር ማውራት ትችላላችሁ፣ ብዙ አይነት ሰው መሆን ትችላላችሁ ነው። እነዛን ሁላ ነገሮች ተቋቁማችሁ የምታልፉት ግን አላማችሁን ስለምታስቡ መድረስ የምትፈልጉ እና ሶሻል ሚዲያ ትልቅ ኢምፓክት አለው። አእምሮን ኮንትሮል የማድረግ ትልቅ ፓወር አለው። እነዛን ነገሮች ግን ከማትሪክሱ የምትወጡት ግን አላማችሁን እንደሆነ ስታውቁት ነው። የት መድረስ እንደምታስቡ የት ጎላችሁ ምን እንደሆነ ስትመጡ እና ለዛ ነገር ደግሞ በፓሽን ስትሰሩለት ነው ያስባል። እና እንደውም የሶሻል ሚዲያ ኢምፓክት ማቋቋም ያንን ችግር ማለት እንችላለን ብናስቡ አላማችንን ያወቅን ነው እና ለዛ አላማችን ጠንክረን ከሰራን የተሻለውማ እንደተሻለ እንደውማ የነቃ ህዝብ ነው ያስባል። ለችግሮቻችን መፍትሄ ስንፈልግ ያ ሞር ኦር ሌስ ያንን ለዓላማችን መስማታችን ነው ያስባል። ይጠብቃሉ ያለው እዛ ምክንያቱም አሁን ስትጀምር ኦር ውስጥም ሆነህ ደግሞ የሆነ ኢነርጂ በቀነሰ ሰዓት ይሄ ሶሻል ሚዲያ በጣም ትልቁ ዲስትራክሽን ሜቢ ያው ሞር ደግሞ እንደወጣት ይሄ ተቃራኒ ጾታ አይነት ከባድ ሊባል ይችላል። ሶሻል ሚዲያ ግን ከዛም የባሰ ነው ለኔ። ምክንያቱም የምትፈልገውን ነገር ሁሉ ማግኘት ትችላለህ፣ ጥሩውንም መጥፎውንም ነገር። ሰው አንዴ መጥፎውን ፓት ከያዝክ ይዞ ነው የሚጠፋው። ጥሩንም ከያዝክ ደግሞ በደንብ የምትጠቀምበት አይነት ነገር ነው። አሪፍ ነው የገለጽከው። ሌላኛው ጥያቄ ደግሞ በሃይ ስኩልም ወይ ደግሞ በዩኒቨርሲቲ የሚገኙ ብዙ ተማሪዎች ቴክ ላይ በደንብ መስራት ህልሙ እያላቸው በአንዳንድ ምክንያቶች በመፍራት ሊሆን ይችላል፣ ኦር ይከብደኛል እኔ አልችለውም። ሰምታይምስ እንዴት ነው ወደ ቴክ የሚገባው በጣም ጂኒየስ መሆን አለበት ምናምን አይነት ነገር እና ቴክ ሲባል እንትን ሀክ ማድረግ ምናምን ነው ሰው የሚታየው እና ጀማሪ በዛ ምክንያት ወደኋላ ይላሉ። እና ምን ትላቸዋለህ? ኦር ደግሞ ረዥም ከመቆየትህ ጋር ረዥም አይደለም ብዙ ኤክስፒሪየንስ አደረግበት እንጂ ምን ቢያደርጉ ትመክራቸዋለህ? አልበርት አንስታይን ምን ይላል? ተሳስቶ ማያውቅ ሰው ሞክሮ ማያውቅ ሰው ነው። ካልተሳሳታችሁ ምን ተሳሳታችሁ አታውቁም፣ የቱ ጋር እንዳላችሁ አታውቁም። ትልቁ ኢምፖርታንቱ ነገር መሳሳት መቻል ነው። መሳሳት መድፈር ነው ብዬ አስባለሁ። ኦብቪየስሊ ደፋር መሆን ነው፣ ምንም አይመጣም። ቢበዛ ተሳስታችኋል ብትባሉ። ላይፍ ደግሞ እንደ ትምህርት ቤት አይደለም። ኤክስ ከገባብህ ኤክስ ነው ማረም አይቻልም ምናምን ነገር የለም። ላይፍ ደስ የሚለው ነገር ነው። ትሳሳታለህ፣ ያስተምርሃል፣ የተሻልክ ሰው እንድትሆን ያደርጋል። እና ትልቁ ነገር ላይ መሳሳትን አለመፍራት ሞስት ኢምፖርታንት ቲንግ in the other thing is having like the courage, the passion ያንን ነገር ለማድረግ ፓሽን ማሳደሩ ለመማር ዝግጁ መሆኑ ይችላል። ኢምፖርታንት ቲንግ አሁንም እዚህ ጋር ኢጎ ይመጣል። ኦኬ ስፔሻሊ ኢርሊ ስቴጅ ላይ ሁሉንም ነገር የምታውቁ ይመስላችኋል ምንም እንደማታውቁ የሚገባችሁ ላይ ሞር አንደርስታንድ እያደረጋችሁ ስትሄዱ ኦኬ ብዙ ነገር ሪሳርክ ያለው ምናምን ብላችሁ የምታስቡ I don't know, like, for example, if you guys check my LinkedIn profile, senior developer ነው እንጂ የሚለው senior software engineer አይደለም። ትልቅ ዲፍረንስ ስላለው ማለት ነው። ሶፍትዌር ኢንጂነር ነው እና ሶፍትዌር ዴቨሎፐር መሆን ማለት ነው።
እና ላይ አንደኛው እንዳልኳችሁ ነው ደፋር መሆን ነው፣ መሳሳትን አለመፍራት ነው። አዘር ቲንግ ራሳችሁን ለመማር ዝግጁ ማድረግ ነው። ሜቢ ላይክ ሶፍትዌር ኢንጂነሪንግ ለጂኒሶች ነው ምናምን ላላችሁት አሮን ፐርሶናሊ ቢሊቭ እንደዛ እኔን አሁን እዚህ ቦታ ላይ የሚያውቃችሁ ያላስብም ሶፍትዌር ኢንጂነሪንግ ለጂኒሶች ነው። ሶፍትዌር ኢንጂነሪንግ ሞር ኦፍ ላይክ problem understanding and then finding the solution for a problem. ያ ነገር ነው ያስባል። in your like የሆነ ፕሮብለም ቢሰጣችሁ ያንን ፕሮብለም አንደርስታንድ አድርጋችሁ ለዛ ፕሮብለም ሶሉሽን ማምጣት የምትችሉ ከሆነ I feel like you can be a good software engineer. ሶፍትዌር ኢንጂነሪንግ ማለት የሪል ወርልድ ፕሮብለም ለኮምፒውተር መናገር ነው። ሌላ ምንም የሚፈልግ ማጂክ የለም እና ላይክ ጎሉ ያንን ፕሮብለም ተረድቶ ለዛ ፕሮብለም ሶሉሽን ማምጣት ኮዱን ከዛ በኋላ ማንም ይጽፈዋል። ሶሉሽን ማምጣት is the most important in software engineering እንጂ ኮዱን መጻፉ አይደለም important ነገር እና if you're good in solving problems there is high probability you can become a good software engineer. like software engineering ለጂኒሶች ነው፣ software engineering ለስማርቶች ነው፣ software engineering ማትስ ላይ ጎበዝ የሆኑ ሰዎች ነው ምናምን ብላችሁ አታስቡ። ሶፍትዌር ኢንጂነሪንግ for those who really like passionate about solving problem solving ማድረግ የምትወዱ ከሆነ ሶፍትዌር ኢንጂነሪንግ for you every time every day ፌስ የምናደርገው like የሆነ ፕሮብለም ሶሉሽን መፈለግ የሆነ ፕሮብለም ይሰጣችኋል፣ ለዛ ፕሮብለም ኦፕቲማል የሆነ ሶሉሽን መፈለግ። ኦኬ like either like front-end development በሉ back-end development በሉ artificial intelligence machine learning data engineering ብሎክቼን በሉ ምናምን ኢንድ ጎሉ የሆነ ፕሮብለም ተሰጥቷችሁ ለዛ ፕሮብለም ሶሉሽን መፈለግ እና ሶፍትዌር ኢንጂነሪንግ ለስማርቶች ምናምን ብላችሁ አታስቡ። ሌላ አሁንም ደግሜ ደጋግሜ የምነግራችሁ ነገር ለመማር ዝግጁ ሁኑ፣ ራሳችሁን ላይ ሃምብል አድርጉ ምናምን ኢጎ አያጥቃችሁ። የምታውቋም ሰራችሁ ውድቀት የሚጀምረው ላይ ብዙ አውቃለሁ ብላችሁ ያሰባችሁት ነው እና ከማንም ቢሆን ለመማር ተዘጋጁ። መሳሳት፣ መውደቅ፣ መነሳት ምናምን ወይንም ያንን ነገር የሆነ ቀን ፕራውድ አድርጋችሁ ትናገሩታላችሁ። ያለፋችሁትን ፓዝ የለፋችሁትን ምን ያላችሁትን ምናምን ፕራውድ አድርጋችሁ ታወሩታላችሁ። ሰምታይምስ ላይ እና ፌል ማድረግ ናቸው። I feel like ቶማስ ኤዲሰን ለዚህ ነገር ጥሩ ምሳሌ ነው ያስባል። አምፖልን ታሪክ ታውቃለህ? ብዙ ቦታ በተደጋጋሚ ስለሚወራ ማለት ነው። አምፖልን ለመስራት አራውንድ ላይ 1000 ኤክስፐሪመንቶችን መስራት ነበረበት ምናምን። እዛ ሌላ አሁን ደግሞ ያለ ትልቅ ምሳሌ ማወቅ ከፈለጋችሁ ጃክማ አሪፍ ኤግዛምፕል ይሆናችኋል ብዬ አስባለሁ። ጃክማ 23 ሰዎች ለፖሊስ እንትን አፕላይ አድርገው ብቸኛ ያልተመረጠ ሰው እሱ ነበር። ኦኬ ግን ጃክማ አሁን የቻይና ትልቁ ቢሊየነር ፕራውድ አድርጎ ነው የሚያወራው። በዚህ ነገር እያዘጋጀኝ ነበር ብሎ ነው የሚያስበው። ሁልጊዜም ቢሆን ፋይናል ስትሬስ ነው፣ ሁልጊዜ ይመጣል። አት ሰም ፖይንት ይመጣል። ይዘገይ ይሆናል እንጂ ፊልም የምታደርጉበት ፒካችሁ የምትደርሱበት መምጣቱ አይቀርም። የሆነ ሰው ተሎ ተሳካለት ማለት እናንተም በዛ ፋዝ ውስጥ መሄድ አለባችሁ ማለት አይደለም። ከላይ ያለውን ብቻ ሁሌም የሚመከረው ሶፍትዌር ኢንጂነሪንግ ላይ ይሰራል። እናንተ በታች ያለም ሰው እንዳለ ቴክኖሎጂ የማያውቅ ሰው እንዳለ ሁልጊዜ ላችሁበት ነገር አመስግናችሁ ለመማር ዝግጁ ሆናችሁ ሁልጊዜ መማር ሜቢ ከጠቀማችሁ እኔ ስጀምር አካባቢ ምንድነው ሶፍትዌር ኢንጂነሪንግ ስጀምር አካባቢ ወደ 14-16 ሰዓት ምናምን ነን ስቶፕ ኮድ አደረገ። አስታውሳለሁ የሆነ ቀን መግሪብ እንደተሰገደ ረስቼ ራት ምናምን ረስቼ ስንጣ አራሳ መግሪብ አልሰገድኩም አልሰገድኩም ምናምን ሰዓቱ እንደዛ እንደሄደ ማለት አጥቃም እና በቃ ፓሽኔት ሆናችሁ ለዓላማችሁ ቆማችሁ ለዛ ዓላማ መዘጋጀት ነው ማለት ነው። ፖይንቱን ስጨርሰው ሶፍትዌር ኢንጂነሪንግ ለስማርት ወይም ለጂኒሶች አለ
ሶፍትዌር ኢንጂነሪንግ ፕሮብለም ሶልቭ ለሚያደርጉ ሰዎች በደንብ ገልጸኸዋል። በደንብ አስተማሪ ነው ብዬ ነው የማስበው። ማማም የምትለው ነገር አለ። ያው ውድቀትህ ደግሞ ሌሰን ነው። ፌዴሬቲ መውደቅህ ለአንተ ሌሰን ነው ለቀጣዩ እርምጃ እና እንደዛ ነው። በደንብ የገለጽክልን ሽክረን እና በከባዱ የተማርከው እና ደግሞ አውቅ ኦር የሚነግረኝ ባገኝ ምናልባት እየጀመሩ ያሉ ወይ ደግሞ መጀመር የሚፈልጉ ሞር ይሄ ጠቃሚ ነው ብዬ ስለማስብ። ይሰማል? ድምጽ አይቆራረጥ ነው? ያ ይሰማል። Nice. So my surprise you ሰመሪ ድምጽህ እየተቆራረጠ ነው። ኢርሊ ስቴጅ ላይ ማንም አላምን፣ ግን ምን ማወቅ እንዳለብኝ ከየት መጀመር እንዳለብኝ ይሰማል? ነው ሄሎ፣ ይሰማል? ትንሽ ድምጽህን ከፍ ታደርግ። አሁን ይሰማል? ይሰማል? ማይክ ቼክ። አሁን ይሰማል? ኦኬ። ሶ እኔ ላይክ ኢርሊ ስቴጅ ላይ ስጀምር ምናምን ያስተማረኝ ሰው የለም፣ ፕሮግራሚንግን ማለት ታዝም ያሳየኝ ሰው የለም። ላይክ አይ ሪሜምበር ፍሬሽማን ላይ ያለውን የሆነ ዶርሜት የነበረ እና እሱ የሚያውቃቸው የኤሌክትሪካል ኢንጂነሪንግ ልጆች ምናምን ነበሩ እና እነሱ ጋር ወስዶ እንዲያገናኘኝ 50 ብር ለከፍለው ተስማምተን ጀስት እንዲያስተዋውቀኝ ብቻ ማለት ነው። ላይክ ውጭ ወጥቼ ምናምን ብዙ ሰው አላገኘም ነበር ምናምን ዶርም ነበር ማሳለፈው ብዙ ጊዜ እና ከልጆች ጋር የመታወቅ የመገናኘት እድል ነው አልነበር። ሰው እነሱ ጋር ወስዶ እንዲያስተዋውቀኝ 50 ብር ከፍላለሁ ምናምን ብዬ ተስማምተን ሰምሃው ራሴ ነገሮች ፊገር አውት ማድረግ ነበረብኝ፣ በራሴ መማር ነበረብኝ ምናምን። ከባዱ ተመሬያለሁ ብዬ የማስበው ነገር ሜንተር ምን ያክል ኢምፖርታንት እንደሆነ፣ ጋይድ የሚያደርገው ሰው ምን ያክል ኢምፖርታንት እንደሆነ አስብ። ሜቢ ይህንን ነገር ጥሩ አንግል ሊያሳያችሁ የሚችለው ነገር የአባታችሁን ኢምፖርታንስ ላይፋችሁ ላይ ማወቅ ኢምፖርታንት ነገር ነው ብዬ አስባለሁ። አባታችሁ ለእናንተ ሜንተር ነው። ኢርሊ ስቴጅ እሱን ሼፕ የሚያደርጋችሁ የተሻለ ሰው እንድትሆኑ የሚያደርጋችሁ ሰው የላይፋችሁ ሜንተር። እኔ ቴክኖሎጂ ላይ ያንን ሜንተር አለማግኘት እና የዛ ሜንተር አለመኖር ደግሞ ምን ያክል ኢነርጂ እንዳደከሙ በከባዱ የተማርኩት ነገር ነው እና ለዛ ነው ላይ አሁን ላይ ልጆች የሆነ ነገር ሲጠይቁ ጋይድ አድርገን ነው ሲሉኝ ላይ የቱንም ያህል የተጠበበ ጊዜ ቢኖረኝ ምናምን ለእነሱ ታይም አሎኬት ለማድረግ ሁሌም ቢሆን እሞክራለሁ። እኔ ያለፍኩበትን ፋዝ ሌሎች ሰዎች እንዳያልፉት የሜንተርን ኢምፖርታንስ በጣም በከባዱ የተማርኩት ያስባል። ያለ ሜንተር ይሄን ጆርኒ መጀመር ቻሌንጂንግ ነው የምትለው? በጣም ላይክ ከምታስቡት በላይ በኋላ ነው ላይክ ነገሮችን አንደርስታንድ የምታደርጉት ነው። ምን ያክል ሚስ እንዳደረጋችሁ እና የሚገባችሁ ላይክ እየቆየ ነው። ሜቢ እዚህ ጋር አድቫይስ መስጠት ካለብኝ ማለት ነው አሁንም ቢሆን ላይክ ዝቅ ብሎ ለመማር ምናምን እንትን አይበራችሁ ለማድመጥ ነው። የሆነ ሰው ከእናንተ የሚሻል ከሆነ ይሻላል። በቃ እውነታን አድሚት ማድረግ ነው። ኢርሊ ስቴጅ ላይ ስንሆን የመገንፈል ምናምን እኔ ነኝ አዋቂ ምን ይመጣል ምናምን ያንን ነገር አሸንፋችሁ ኢጎአችሁን ተብላችሁ ቁጭ ብላችሁ ማድመጥ ከቻላችሁ ትጠቀሙበት አላችሁ። በደንብ አድማጭ ነው። ዩ ኔቨር ነው ማን እንደሚያስተምር እና
ሜንተር ይሆንኝ ያሰባችሁት ለማድመጥ ያስባል። ይህንን ደግሜ ጠየኩህ በደንብ ሳትገልጸው ቀርተህ አይደለም። እስኪ ይሄ ሜንተር የሚለው ላይ እንድትደግመው እና ትኩረት እንዲያደርጉት ፈልጌ ነው። በዚሁ አጋጣሚ ሚስተር ሰመር ኑር አስ ብራዘር አስ ሜንተር አሁን ላይ ደግሞ አስ ቦስ በጣም ከቅርብ ሆነን ነው ያለ ነው። እኔ ዲዛይኒንግ ላይ ነው የምሰራው፣ ዩአይ ዩኤክስ ዲዛይነር ላይ። ግን ደግሞ ሰመሪ ስታስጀምረኝ ታስታውሳለህ፣ ዲዛይን ላይ ብዙ እውቀት ኖሮ ላይክ ዲፕ ሆኖ አልነበረም፣ ግን ጀስት ታውቅ ነበረ የተወሰነ ነገር እና ካለመኖሩ ጋር ግን የእናንተ መኖር በጣም በጣም እንዴት ልበልህ በጣም በትልቁ የጠቀመኝ ነገር ነው። ወላሂ በጣም በጣም ነው የተጠቀምኩበት። አለሜንተር በጣም ነው የሚከብደው፣ በጣም በጣም ነው የሚከብደው። እና ሜንተር አሁን ላይ ለምን መሰለህ፣ በፊት አንተ እንደምታውቀው አይደለም፣ ብዙ በተለይ ግቢ ላይ ያለ ብዙ ልጆችን ስትል ነበር፣ ስታግዝ ነበረ። በጣም ብዙ ተማሪዎች ብዙ የወጡ አሁን ላይ ደግሞ በደንብ እየሰሩ ያሉ አሉ። አንተ ስታግዛቸው የነበሩ ፎርዛ አልሐምዱሊላህ በል። ከነሱም ስር ደግሞ ብዙ ተማሪዎች እየመጡ ስለሆነ ማለት ነው። አሁን ላይ ግን የሜንተርሺፕ ነገር ሪቨርስ ኢዝ ትሩ ሆኗል። ሜንተር ነው እየለመነ ያለው፣ ሜንተር ነው ለምኖ እንዲማሩ እየገፋፋ ያለው እና ለዛ ነው ደግሜ የሜንተር ጉዳይ ያነሳሁት። እና በተጨማሪም ደግሞ ማንኛውም ቲፕ ዩኒቨርሲቲ ላይ ሆነው ሊማሩት ኦር ኤክስፒሪየንስ ሊያደርጉት የሚገባ የምትለው ቲፕ ካለ? I don't personally believe like ራሳችሁን ከሆነ ነገር ጋር ታች ማድረግ አለባችሁ ብዬ አላስብም። እንዳልኳችሁ ነው እኔ ብዙውን ጊዜ PHP ላይ ልስራ እንጂ ስቲል ፓይተን ላይ እሰራለሁ፣ ስቲል ጃቫስክሪፕት ኮድ ጽፋለሁ። I remember የሆነ ነገር አስፈልጎኝ ፍላተር አፕሊኬሽን ነው ራይት ሰርቻለሁ። ትልቁ ነገር ራሳችሁን ከሆነ ነገር ጋር አሶሺየት ማድረጉ ኢምፖርታንት ነው ብዬ አላስብም። ትልቁ የሚያስፈልጋችሁ ነገር ራሳችሁን ነገሮችን አንደርስታንድ ከማድረግ ላይ ቢሃይንድ ሲን ምንድን ነው ሀፕን የሚያደርገው የሚለውን ነገር ለማወቅ መሞከር ኢምፖርታንት ነው። ሌላው ትልቁ ኢምፖርታንት ነገር ነው የማስበው አንድ ስኪል ላይ ፎከስ ማድረግ ነው። መጀመሪያ ሜቢ ጃቫስክሪፕት ላይ ሊሆን ይችላል፣ ሜቢ ፓይተን ላይ ሊሆን ይችላል፣ ሜቢ PHP ላይ ሊሆን ይችላል። ላይክ ራሳችሁን እስቲ መዛም ታደርጉ አንድ ነገር ላይ ፎከስ ማድረግ በጣም ላይ ማለት ነው። እና I would say like ፕሮግራሚንግ መማር ከፈለጋችሁ ሪኮመንድ ጋይስ ጃቫስክሪፕት ላይ በደንብ እንድትሰሩ። ፍሮንት ኤንድ ሊሆን ይችላል፣ ባክ ኤንድ ሊሆን ይችላል፣ ሞባይል ዴቨሎፕመንት ሊሆን ይችላል፣ ሪአክት ኔቲቭ ምናምን። ግን ጀማሪ ከሆናችሁ ጃቫስክሪፕት አሪፍ ነው ብዬ አስባለሁ። ግን ማወቅ ያለባችሁ ጃቫስክሪፕት እና ኦንሊ ሶሉሽን እኔ ከጃቫስክሪፕት አልጀመርኩም፣ ዴቨሎፕመንት ጀመር ወደ ጃቫስክሪፕት የመጣው ጃቫስክሪፕት አስፈልጉኝ ስለነበር እና አይ ሪከመንድ ዩ ላይ ፕሮግራሚንግ የምትጀምሩ ከሆነ ከጃቫስክሪፕት ጀምሩ። አንደኛ ትልቁ ነገር ምንድነው መሰላችሁ ፋይናንሻል ኢንዲፔንደንስ ኢምፖርታንት ነው። ፈልጉትን ነገር ለማድረግ ምናምን ምን ያክል ፋይናንሻል ስቴት ላይ መድረስ በጣም ኢምፖርታንት ነገር ነው። ቀጣዩን ነገር ለመማር ማለት ነው። ቢካዝ እዛኛው ስቴት ላይ ካልደረሳችሁ የሚያሳስባችሁ ነገር ሰርቫይቫል ስለሆነ እና ከረንትሊ ባለው ማርኬት አይ ፊል ላይክ ጃቫስክሪፕት በጣም በኢየርሊ ብር እንደሚያስገኝ ጃቫስክሪፕትን ተምራችሁ ወደ ብር ማግኘት ትችላላችሁ መስዋዕት ቢካዝ ማርኬቱን ላይ በደንብ ዲማንድ ያለ ምናምን እና ከዛ በኋላ የራሳችሁን ነገር መጀመር ሊሆን ይችላል፣ ነገር መማር ሊሆን ይችላል ምናምን እና ፕሮግራሚንግ የምትማሩ ልጆች ጃቫስክሪፕት ላይ ፎከስ ብታደርጉ ጥሩ ነው።
ፕሮግራሚንግ ውጪ ደግሞ የምትሉ ከሆነ በጣም ሰዎችን ሪከመንድ ማድረገው ነገር ዲጂታል ማርኬቲንግ በደንብ መስራት ይቻላል። ዲጂታል ማርኬቲንግ ላይ ጎበዝ ከሆናችሁ ኢቨን የራሳቸውን ካምፓኒ ጀምራችሁ ምናምን ፕሮዳክቶችን በደንብ መሸጥ ትችላላችሁ ያስባል። እና ፕሮግራሚንግ ተማሩ። ፕሮግራሚንግ ካልሆነ ዲጂታል ማርኬቲንግ ነው። ኦብቪየስሊ ዲጂታል ማርኬቲንግ ግራፊክስን ይጨምራል። እነዛ ነገሮች ላይ ፎከስ ብታደርጉ ጥሩ ነው ያስባል። ሰው ዴቨሎፕመንት ብቻ አይደለም እያልከን ስኪል ዴቨሎፕመንት ብቻ አይደለም እያልከን ነው። ማለትም አሁን ሰው ስኪል ዴቨሎፕ ማድረግ የሚጀምረው ኢንቫይሮንመንቱን አይቶ ነው። ፓሽኑን ብዙ ጊዜ ፓሽኑን ፈልጎ አያገኘው። አብዛኛው አጠገቡ ያለው ዴቨሎፐር ስለሆነ እዛ ነገር ላይ ፎከስ ያደርጋል። ኦር እዚህ ዴቨሎፕመንት ከሆነ ሌላ ቦታ ደግሞ ዲዛይኒንግ ከሆነ እዛ ጋር ዴቨሎፐር የሚችሉ ልጆች ዲዛይን ላይ ነው እንትን የሚሉት። ያ ነገር ይስተዋላል እና ብዙ ነገሮች አሉ፣ ብዙ አማራጮች አሉ። እዛ ላይ ጎበዝ የሚሆኑበትን መርጠው ጀምሮ ትልቁ ነገር ማለት ነው። የምትሰሩት ነገር ላይ ጎበዝ ከሆናችሁ ትረስት የሚፈልጋችሁ ሰው እና ሰው ምንም ሊሆን ይችላል። የምትሰሩት ነገር ጉድ አት ዋት ዩ ዱ that's the most important thing. ፕሮግራሚንግ ላይ ጎበዝ መሆን እየቻላችሁ ዩአይ ዩኤክስ ላይ ገብታችሁ ከለር ብታደበላለቁ ፖይንት የለም። ግን ፕሮግራሚንግ ላይ ጎበዝ ከሆናችሁ የሆነ የሚፈልጋችሁ ሰው it's only a matter of time. ሜቢ እዚህ ጋር አንድ ኢምፖርታንት ማወቅ ያለባችሁ ነገር ምን should not be your priority. መማርን አስቀድሙ ምናምን ላይክ የምትሰሩት ነገር ላይ ኤክስፐርት መሆንን አስቀድሙ። የሆነ ሰዓት ይመጣል ላይ የእናንተን ስኪል ሴት ፈልጉ ላይ ሰፍ ብሎ ይመጣላችሁ ሰው እና ለብር ብላችሁ ኬሪየራችሁን ማታበላሹ ጥሩ ነው። አንደኛው ነው። ሁለተኛው አሁን መንሱር ሜንሽን አድርገዋል ለፓሽናችሁ እንትን ፓሽናችሁ ላይ ፎከስ አድርጉ። አሁን ለምሳሌ አንድ ነገር ልንገራችሁ። እኔ አሁን ላይ ቤዚክ የሆነ አፕሊኬሽን ስራ ምናምን ብትሉኝ ብዙ እንትን አይለኝም። ከመጀመሪያም ጀምሮ ፓሽን የሆነ ቻሌንጅ የሚያደርገኝ ፕሮብለም ሰጥቶች ምናምን ያንን ፕሮብለም ሶልቭ ማድረግ ነው። በጣም ፓሽን የሚያደርገኝ እና አሁን ላይ የምሰራባቸውን ታስኮች ምናምን ብታያቸው በቃ እንትን ናቸው። ያ ስለሚታወቅ ሁሉ ጊዜ የሚሰራባቸው ታስኮች ቻሌንጂንግ የሆኑ ለብዙ ጊዜ የነበሩ ቦትኔክ የሆኑ ነገሮች ላይ ማለት ነው። እና ኢማጂን ላይ ምን ያክል ቫልዩ ሊያሰጣችሁ እንደሚችል እነዚህ አይነት ነገሮች ቤዚክ ነገር የምትሰሩ ከሆነ ያው ቤዚክ ሰው ነው እና ላይክ something that stands out like stand out ሊያደርግ የሚችል ነገር መስራት is important ነገር stand out ሊያደርግ የሚችል ነገር ደግሞ የምትሰሩ trust me ፓሽናችሁ የሆነ ነገር ላይ ሲሆን ፍሮንቲንግ ዴቨሎፕመንት ፓሽናችሁ ሆኖ ባኪንግ ዴቨሎፐር ሆናችሁ I don't personally believe stand out ሊያደርግ የሚችል ነገር ትሰራላችሁ ያላስብም። ቢካዝ ምንም እንትን የለውም ውስጡ ላይ ከሬጅ የለውም ፑሽ የሚያደርጋችሁ ምንም ነገር አለ ያላስብም። so like die for your passion. ክራውድ እንትን አይባላችሁ ቅድም ሜንሽን አድርጌዋለሁ። አላማ ያለው ሰው ላይ መንገድ ላይ አይደነቅም። አላማችሁ እና ጊዜ ይመጣል። ኦኬ በደንብ ጠቃሚ የሆነ ነው እና በደንብ መገልጸው ሰመሪ ሽክረን። ይሄ አሁን መጠየቅ ጥያቄ ለአንተ ከተዘጋጁልህ ጥያቄዎች ተጨማሪ ከኔ የሚመጣ ጥያቄ ነው። ብዙ ጊዜ ስላንተ ሲነሳ you know everything የሚል ሰው ይበዛል። you are a software engineer ዴቨሎፕመንቱ ላይ ነው ሞር የምትታወቀው እና ደግሞ አንድ ሁሌ የምገረምብህ የሆነ ኳሊቲ አለ።
እሱን ኳሊቲ ብዙ ሰው ጋር ቢኖር አሪፍ ነው ብዬ የማስበው ስለሆነ ነው እዚህ ጋር የምጠይቅህ። እርግጥ አካል ቀጥታ ጠይቄህ አላውቅም። ሁሉንም በሁሉም ፊልድ መጥቶ ለሚጠይቅህ ሰው መልስ አለ። ሁሉም ጋር የሆነ ነገር ታውቃለህ። ሁሉም ፊልድ ላይ ዲፕሊ ባታውቅ የትኛውን መንገድ ብከተል ኦር ደግሞ እንዴት ቢሆን እዛ ላይ አሪፍ መሆን እችላለሁ የሚለውን ነገር ታውቃለህ። ሀው እንዴት ነው ሁሉ ስለምንገርምበት ነው ሰመር ማለት ዩወር ኢን ዴቨሎፕመንት። ግን ደግሞ እኔ በዲዛይን መጥቼ እንትን ስለ እስከሆነ ጊዜ ድረስ በደንብ ነበረ ጋይድ ስታገኝ የነበረው። ከዛ በኋላ ዲዛይኒንግ ላይ በደንብ የሆነ ዲፕ እውቀቱ እንደሌለ አውቄያለሁ። ግን ሀው እስከዛ ድረስ እንዴት ነው እንትን ሊለኝ የቻለው? ለቢዝነስ ሲመጣ በሌሎች ጓደኞቼ እማውቀው ለቢዝነስ ሲመጣ የሆነ እንትን የምትለው ጋይድ የምታደርገው ነገር አለ እና ማርኬቲንግ ሁሉም ሀው እንዴት ነው ያን ነገር እዚህ ላይ ፐርፌክት ሆነ እዚህ ላይ ኤክስፐርት ሆነ እንዴት ነው እነዛን ነገራቶችስ እንድታውቅ የቻልከው? I feel like the simplest answer for this is አድማጭ መሆን መቻል ነው። ያስ አንባቢ ምናምን ልመስላችሁ ይችላል። ብዙ አላነብም ፐርሰናሊ፣ ግን ከሰዎች ጋር ኢንተራክት አደርጋለሁ፣ አደምጣለሁ። ምንም አይነት ሰው ልትሆን ትችላለህ፣ ግን I believe like everybody has something to teach you። የሆነ ነገር ያስተምርሃል ብዬ አስባለሁ። የምውላቸውን ሰዎች ብዙ ጊዜ ላይ ኮንቨርሴሽን አስጀምሬ what do you think about this ምናምን ያሉበት ሴክተር ላይ ሞር ኦፍ ላይክ የኔን ነገር ፑሽ በማድረግ ፋንታ የነሱ ኮንሱም ማለት ነው። ያ ነገር ብዙ ነገር አስተምሯል። አንደኛ ያ ነው። ሁለተኛ ላይ ብዙ ጊዜ በነገሮች ኪዩሪየስ ነኝ፣ ላይ ለመስራት ለማወቅ ምናምን ኪዩሪየስ ነኝ። ከዛ በዘለለ መሞከርን አልፈራም። ሜቢ አሁን ብዙ ስራዎች ምናምን ባክኤንድ ናቸው፣ ቴሌግራም ሪሌትድ ናቸው እና ኢንስፓየር ካደረጋችሁ ነገራችሁ ቴሌግራም ቦትን እንዴት መማር እንደጀመርኩ እንዳልኳችሁ ነው። ፕሮግራሚንግ መጨረሻ ላይ ፍሪላንሲንግ ዌብሳይት እንስራ ምናምን የሚል ሀሳብ መጣ ማለት ነው። 3 ሆነን ጀመርን የፍሪላንሲንግ ዌብሳይት ለመስራት። ከዛ አንድ ሌጋል አድቫይዘር ምናምን ጨመርንና 4 ሆነን ማለት ነው። ከዛ በዛ መሀል ዌብሳይቱ ላይ አንድ ሰው ሬጂስተር ካደረገ በኋላ እንዴት ቬሪፋይ እናደርገው ምናምን ነገር ነው። ኤስኤምኤስ እናድርገው ተባለ፣ ኢሜይል እናድርገው ተባለ። አይ ሳይድ ነው ቴሌግራም ላይ እናድርገው። ብዙ ሰው ኢትዮጵያ ላይ ቴሌግራም ተጠቃሚ ነው እና ኢቨን ኖቲፊኬሽን መላክ ብንፈልግ በጣም ይቀለናል። ኢቨን ደግሞ ፖስት አይኖረውም፣ ምንም አይነት ፖስት ፍሪ ነው እና ቴሌግራም እናድርገው ቬሪፊኬሽን ምናምን ነገር በጣም ሰው ተስማማ። ግን ቴሌግራም ቦት ማን ይስራ አላችን። ዌብ ላይ ነው ያለነው። የቴሌግራም ዴቨሎፕመንት ኤክስፒሪየንስ ያለው ሰው የለም። እኔ ባኪንግ እሰራለሁ፣ ፍሮንት ኤንድ ጓደኛ ያለ፣ ከዛ ማርኬቲንግ የምትሰራ አንድ ልጅ አለችን። ከዛ ደግሞ ሎ አድቫይዘር ልጅ ነበረ ማለት ነው። ሬጉሌሽን ሪሌትድ ነገሮችን አንድ ላይ ያደርጋል። አይ ሳይድ ላይ አብዶት ምናምን ቴሌግራም ቦት ምንም አውቀው ታሪክ የለም። ከዛ 2 ቀን ሙሉ ቁጭ ብዬ ቴሌግራም ቦትን ዶክመንቴሽን ያነበው ላይክ እንዴት ነው የሚሰራው ምናምን የሚለው ነገር ማለት ነው። በሶስተኛው ቀን ቦቱን ሰርቼ ላቆላቸው። አትሊስት አሁን ላይ ልስቅበት እችላለሁ ያንን ኮድ ሳይሆን፣ ግን በሰዓቱ ይዳዘጀው እና ላይክ ለመማር የገር መሆኔ ምናምን በጣም ቡሽ አደረገኝና ቴሌግራም ቦቱን ሰራሁት። ነገሮች ላይ ላይክ ትናንሽ ናውሌጅ እንዲኖረኝ ያደረገው አንደኛው ትልቁ ነገር ማድመጦች መቻል፣ ለመማር መሞከር እና ኪዩሪየስ ሆኖ እና believe everybody has something to teach you። አድማጭ መሆን መቻል ለእኔ ተመልሶልኛል በደምብ
እና ኦልትራ ኦኬ። ይህን ጥያቄ ሜይ ቢ ፐርሰናል ሊሆንብህ ይችላል፣ ግን ደግሞ ከተወሰኑ አመታት በኋላ ራስህን የት ታየዋለህ? ወር ደግሞ ከአላህ ጋር እዚህ ቦታ ሆናለሁ ብለህ የምትለውን ኦፕሽናል አሮ ነው ልታውቁ ከሆነ አላውቅም። ከረንትሊ ካምፓኒ እንትን ለማድረግ እየሞከርን አንድ ላይ ከማዎቼ ጋር ጓደኞቼ ጋር ነው። ጅማ ያላችሁ ልጆች ሜይ ቢ ልታውቁ ትችላላችሁ። ጂሚቲ ዴሊቨሪ የሚባል ካምፓኒ ነው። ጎሉ ትልቅ ነው። ላይክ ካምፓኒው ከዴሊቨሪ በዘለለም በጣም ብዙ የሚያስባቸው ነገሮች አሉ። አንደኛው እሱ ነው። እሱን አሳድጎ የተሻለ ቦታ አድርሶ ማየት ነው። ላይክ የካምፓኒው ሀሳብም ሳመጣው መጀመሪያ ፌስ ካደረኩት ፕሮብለም ተነስቼ ምናምን ነው እና የኔን ፕሮብለም ፌስ ያደረጉ የኔ ፕሮብለማቸው ሰዎች ፈለግኩ ምናምን። ከዛ ቲም ሆነን እየሰራን ያለው ነው። እሱን አንድ የተሻለ ቦታ ማድረስ አንደኛው ነው። ሌላኛው ሜይ ቢ የምታውቁ ከሆነ አላውቅም፣ ኢትዮጵያ ላይ ኢንተርናሽናል ፔመንት መቀበል አይቻልም እና ያንን ፕሮብለም ሶልቭ የሚያደርግ ነገር መስራት ይችል ብዬ አስባለሁ። በራሴ ሪሰርች ያደረኩበት ነው። ብቻ ዋን ዌይ ኦር አናዘር ላይክ ራሴን ኢንተርፕሪነር ሆኜ ቢዝነስ ከፍቼ ምናምን ነው ራሴ ማለት ሜይ ቢ ወልጄ ከብጄ ምናምን ከብደው ግን በቦርጭ ከብደው በቦርጭ እሺ መጀመሪያ ላይ ለመጥቀስ ሞክረናል። ፊንቴክ እና ብሎክቼን ላይ ነው ፎከስ አድርገህ ያለው እና እንዴት ነው እነዛ ነገር ላይ ነው ዲፐር የምትሄደው ኦር በስኪሉ ላይ ማለት ነው? እንዴት ነው ሌላ ያሰብከው ነገር አለ? I feel like more of like ምን አለ መሰላችሁ አንድ ማወቅ ያለባችሁ ነገር ማለት ነው ሞር ቴክኖሎጂውን እያወቃችሁ ስትመጡ ምናምን ሞር ኦፍ ሰዎችን የማውቃት ሰዎችን የተሻለ ቦታ የማድረስ ነገር ላይ ነው ፎከስ እያደረጋችሁ። በእናንተ ስር የሆኑ ሰዎች ይኖራሉ፣ ከእናንተ እንዲማሩ ማድረግ ላይ ነው ፎከስ እየተደረገ ነው። ለምሳሌ አንዳንድ ቀን ምንም ኮድ ሳላደርግ ኖርበት ቀን እንደዛ አድርጉ ምናምን እያልኩኝ ቲም ብቻ ጋይድ እያደረጉ ማሳለፍ ይጠቀም ምናምን አለ እና ሞር ኦፍ ላይ ኮዱ ላይ ሳይሆን ፎከስ ማድረግ የምፈልገው ሞር ኦፍ ላይ ኮዱ ላይ ሳይሆን ፎከስ ማድረግ የምፈልገው ሰዎችን ማብቃትም ሰዎችን የተሻለ ቦታ ማድረስ የሰዎች ላይፍ ላይ የሆነ ኢምፓክት ለሞስት ኢምፖርታንት እና ላይክ ሊደርሺፕ ፖዚሽን ላይ ነው የራሴ የሚለው የራሴን ካምፓኒ ሊሆን ይችላል፣ ሰዎችም ካምፓኒ ሊሆን ይችላል። ሊደርሺፕ ፖዚሽን ላይ ነው የራሴ የሚለው። እሺ አሁን ወደ መጨረሻ ወደ ማገባደጃው ደርሰናል እና አንድ መጨረሻ ላይ የምጠይቀህ ሁለት ሶስት ጥያቄዎች ይኖራሉ። ቴኩ ዓለም ላይ ኢንተረስትድ ለሆኑ ኦር ነገሮችን ፊገር አውት ለማድረግ እየሞከሩ ያሉ ተማሪዎች ምን ትመክራለህ? አሁን ላይ ምን ትመክራለህ? አይ ቲንክ ላይክ ሃቭ ኤ ጉድ ሜንተር ነው ትልቁ ኢምፖርታንት ነው። ጋይድ ሊያደርጋችሁ የሚችል ሰው፣ ፓዝ ሊያሳያችሁ የሚችል ሰው ማግኘት is the most important thing። ሌላው ደግሞ ኦብቪየስሊ ራሳችሁን ለመማር ዝግጁ ማለት ነው። ምንም ያክል ቻሌንጅ ሊያደርጋችሁ ይችላል ማለት ነው። ግን it's the journey what makes the destination exciting። በቀላሉ የምታገኙት ከሆነ ምንም ኤክሳይትድ አያደርጋችሁም።
ጆርኒ ነው ላይክ ዴስቲኔሽኑ ያማረ እንዲሆን በጣም ደስ የሚል እንዲሆን የሚያደርገው የምታልፉት ፋዝ ነው። ላይክ አንድ ልጅ ከሊስትሮ ተነስቶ ቢሊየነር ቢሆንና የሆነ ልጅ በኢንሄሪታንስ ቢሊየነር ቢሆን ስሜቱ እኩል አይደለም። ቢካዝ ጆርኒ ኢዝ ኮምፕሊትሊ ዲፍረንት የመጡት ፋዝ ስለሚለያይ ማለት ነው። እና አሁን ስትራግል ልታደርጉ ይችላላችሁ። አሁን ቻሌንጂንግ ሊሆን ይችላል ፋዙ፣ ግን ዴስቲኔሽኑ ያምራል። ላይክ አሁን ባስለፋችሁ ቁጥር በኋላ የምታገኙት ውጤት ይጣፍጣቸዋል ብዬ አስባለሁ። እና እስቲ ጎሉን አስቡት፣ መሆን የምትፈልጉበትን ቦታ አስቡት፣ ነገ ላይ መድረስ የምትፈልጉበትን ቦታ አስቡት። እና that's what makes you energetic ምናምን ፑሽ የሚያደርጋቸው ኤነርጂ ነው። ጎሉን ማሰብ ነው። ጆርኒ ኢዝ እና ቻሌንጅ ቢያደርጋችሁም ነገ ላይ የተሻለ ነገር እንዳለው ስታስቡ ቻሌንጅ ታልፋላችሁ ብዬ አስባለሁ። እሺ ሜቢ እዚህ ጆርኒ ላይ በጣም ብዙ ቻሌንጆች የበዙበት ስትራግሎች የነበሩበት ጆርኒ ነው። ሌት ናይቶች ነበሩ፣ ብዙ ሪጀክሽኖች ነበሩ፣ ብዙ ልፋት ነበሩ፣ በጣም ብዙ ልፋት። ምናልባት የረዱ ሰዎች እዚህ ጆርኒ ላይ የረዱ ሰዎች ልታመሰግናቸው የምትፈልጋቸው ሰዎች ካሉ ሪኮመንድ የምታደርገው ቡክ ኦር ሪሶርስ ካለ እና አያይዘህ ገልጽልን። ላይክ ቡክ ምን ላይ ቴክኖሎጂ ላይ ነው? ያ ቴክም ላይ ሊሆን ይችላል፣ ፐርሰናል ዴቨሎፕመንትም ላይ ሊሆን ይችላል፣ ለስኪሉ ደግሞ የሚጠቅማቸው ሊሆን ይችላል እና አያይዘህ በኋላ እኔ ከሰዎች መማር አይነት ሰው እንጂ እንዲህ መጽሐፍ አንብቤ ምናምን ፐርሰናል ዴቨሎፕ አድርጌያለሁ ያላ ትልቁ ዊክነሴም ነው ያስባል። ሞሮፍ ላይ እኔነቱም ከሰዎች ነው በነበሩ የሆነ ፈርስት ሃንድ ኤክስፒሪየንስ ነው። ግን ዊክነስ ነው ያስባለሁ። ቴክኖሎጂ ላይ ከሆነ ኤኒ ታይም መማር የምትፈልጉትን ቴክኖሎጂ ቼክ አድርጉ፣ ዶክመንቴሽን ቼክ አድርጉ። ዶክመንቴሽን ኮንፊስ ካደረጋችሁ ላይ ትንሽ ሰዓት ቪዲዮ አይታችሁ ቤዚክ አንደርስታንዲንግ ከኖራችሁ በኋላ ነገሮችን አንደርስታንድ ማድረግ ይገባቸዋል ብዬ አላስብም። ዶክመንቴሽን በጣም ምርጥ ነገር። ቴክኖሎጂ ላይ ከሆነ ሪኮመንድ ማድረጋችሁ ሌላ ዶክመንቴሽን ነው። ጁኒየር ስትሆኑ ዶክመንቴሽን ሊከብዳችሁ ይችላል። ብዙዎቹ ነገሮች ቴክኒካል ነገሮች ናቸው። እነዛን ነገሮች እናንተ አንደርስታንድ ታደርጓቸው ነው። ጁኒየር ስትሆኑ ሀብ የሚንተር አሁን ቢሆን ማለት ነው። ግራ ሲገባችሁ የምትጠይቁት ምናምን ትናደዱ ምናምን ላይ ንዴታችሁ የሚያረጋጋችሁ ሰው ምናምን ያስፈልጋችሁ ብዬ አስባለሁ። ትናደዱ የምትጮሁበት ሜንተር ማግኘት ይዘበስ ትናደዱ ነገር ሲከብዳችሁ የምታለቃቅሱበት ሜንተር ምናምን ይዘበስ ሜንተራችሁ ግን ሾርት ከት ያሳያችኋል ብዬ አስባለሁ። ያንን ንዴታችሁ በማለት ነው። ዶክመንቴሽን አንብቡ። ሀብ ሜንተር ማድረጋችሁ አንደኛ ነው። ምን ነበር ማናግዘዋል ነው ያ ማን ላይክ ማመስገን የምትፈልገው ነው? እኔም ፐርሰናሊ የሚታቁ ሰዎች ታሩ ይችላላችሁ ያስባለሁ። ሁልጊዜ የምለው አላህ መንገድ ይነቅልሎታል ብዬ አስባለሁ ፐርሰናሊ። እዛ ደግሞ ሁሌም መሰግነው አላህ እንዳልኳችሁ ኢንተር ያደረገኝ ሰው ራሴ ከራሴ ጋር ነው ያልኩት ያደረኩት ነገሮችን በዛ መንገድ ውስጥ አላህ ነገሮችን ያግርቶልኝ ሁልጊዜ መሰግነው አልሐምዱሊላህ። ከዛ በዘለለው ወይስ ካፓሲቲ ወስራይል ጎይቶም በጣም ብዙ ነገር አስተምሮኛል፣ ብዙ ነገር አግዞኛል። አይ ሪሜምበር ላይክ በጣም ተናድጄ ምናምን ስናገረው ምናምን አስታውሳለሁ። የዛኔ እሱ ላይ ሆነ አለቃ ነኝ ምናምን የሚለው ስሜት ነው መምጣት ይልቅ እንዳልኳቸው ነው በሰዓቱ ልጅነት አለና ያንን ነገር ተረድቶ እኔ የተሻለ ሰው እንደሆነ በደንብ አግዞኛል ብዬ አስባለሁ። ሜቢ
ቴሌግራም ቻናልን ቼክ ካደረጋችሁት 2-3 ምናምን እሱ ያለኝ አፕሪሺዬሽን ለሱ ያለኝ ግሬትፉልነስ ምናምን ሜንሽን አድርጌ ተናግሬ ነበር እና እዚህ ኬሪየሬ ላይ ትልቅ ፓርት ያለው ሰው ያስባል። ሌላ ላይ ሜቢ ሜንሽን ላላረጋችሁ እችላለሁ ለማለት ማይ ብራዘር ትልቅ ሰፖርት ያደረገኝ ፑሽ ያደረገኝ ታላቅ thank you so much. I'm so grateful for having you in my life. Yeah, everybody in my life, my improve ያደረጋችሁ thank you. Yeah, I appreciate every bit you did for me, guys. መርሀባ ምናልባት ግልጽ ቴሌግራም ስትል ነበረ። ቴሌግራም ቻናል ላይ ይቀመጥላቸዋል የሰመሪ ቴሌግራም እንግዲህ ከጆርኒውን በተጨማሪ ቅድም ሪሶርስ ስላቸው ነገራቶች አሉ። እነሱንም ሼር የሚያደርግበት ላይክ ብዙ መጠቀም የምንችልባቸው ነገሮች ሼር የሚያደርግበት የራሱ ቻናል አለው ሰመሪ የሚል እና እሱን ቻናል ላይ አታች እናደርግላችኋለን። ሰብስክራይብ ታደርጋላችሁ። በመጨረሻም ምናልባት ኔክስት ገስቶች ሲመጡ ዴቨሎፐሮች ሊሆኑ ይችላሉ፣ አደር ስኪል ዴቨሎፕ ያደረጉ ሰዎች ሊሆኑ ይችላሉ እና የሆነን ነገር ማለት እዚህ ነገር ላይ በሌላ ዴቨሎፐሮች ፐርስፔክቲቭ ያለውን ነገር ማየት ኦር ደግሞ በሰማ የምትለው ነገር ካለ ለኔክስት ገስቶች ጥያቄ አድርገን የምናቀርብላቸው ነገር ካለ ስቲል ላይክ አንተም ኦርቶዶክስ ውስጥ መመለስ እችላለሁ የሚል ሰው ቢመልስልኝ ደስ ይለኛል። እንዴት ነው ስራንን እና መማርን ያስኬዱት? you have to keep yourself up to date ምናምን እነዛ ነገሮች ጋር እንዴት ዲል እንደሚያደርጉ ምናምን በጣም ማወቅ ፈልጋለሁ። because I feel like I'm not earning anything anymore. So መማርንና ስራቸውን እንዴት እንደሚያደርጉት ባላንስ እንደሚያደርጉት ምናምን ቢመልሱት እና መልሱን ባቅ ቲፖቹን ባገኝ ምናምን ደስ ይለኛል። ያን ነገር እንግዲህ አንተም ብትመልሰው ብለኸኛል። እኔ አንተን እየተከተልኩ ስለሆነ ይህን መልስ ከአንተ ነው የምፈልገው። በቃ ቀጣይ ገስት ላይ ቀጣይ ገስትስ እንትን የምትለናለህ ሜንሽን የምታደርግልን ቀጣይ ገስት ቢሆን አይላስብ አስብበትና ግን እኔ ሪከመንድ አደርጋቸዋለሁ። ፕላስ ደግሞ ሰዎችን ሪች አውት ማድረግ የሚችላቸው ሰዎች ምናምን ከሆነ አልትራ እንትን እንዲሉ ፓርቲሲፔት እንዲያደርጉላቸው ገዝተው ነው የተሻለ ሰው የተሻለ ቦታ የደረሰው እንደሚፈልግ ምናምን ተስፋ እንግዲህ እንጠብቃለን። ኮሚኒቲዎችንም በደንብ ማድረግ ስላለብን ምክንያቱም እስካሁን የጎደሉን እነዚህ አይነት ኮሚኒቲዎች እንደሆኑ በደንብ አስተውለናል እና ላይ ያሉ በደንብ ጆርኒው ላይ የገፉ ሰዎች መጥተው እንዲህ አይነት ኮሚኒቲዎችን ያበረታቱ በፊልዳቸው ሰፖርት ቢያደርጉ ቅድም ያልናቸውን ችግሮች ቅድም ያነሳናቸውን ችግሮች እንዲሰሩ የምንፈልጋቸውን ነገሮች ማስተካከል እንችላለን ብዬ አስባለሁ። ምክንያቱም አሁን ላይ እንዳልከው ሁሉም ሰው ያወቀውን ማሳወቅ ይፈልጋል። ሙስሊም ስትሆን ደግሞ ትልቁ ነገርም ያ አውቀህ ማሳወቅ የምታውቃት ነገር ማሳወቅ ሲኖርህ መስጠት ያለህ ካለህ ነገር ላይ መስጠት ይሄ ነው በጣም የሚያስደስተው ነገር። ሜቢ ሲስተም ካሉ ኦር ደግሞ ሪከርድን ሰምተው ኦር ቢሳተፉበት እላለሁ። በደንብ ስኪሉ ያላቸው ኦር የገፉ ማርኬቱ ላይ ያሉ ሰዎች ብዙ እንትን ኢነርጂ ያላቸው ልጆች አሉ። ኮኔክሽን ከኔትወርክ አንጻር በኋላ ያሉ ማለት
እንዳልጀመሩት ሁሉ እንደዛ ወደኋላ ያለ ነው እና ያንን ነገር ማስተካከል እንችላለን ብዬ አስባለሁ። ከአንተም ደግሞ በጣም ብዙ ነገር ተምረናል። በጣም ጀዛከላህ። ሌላው ደግሞ በቦት የመጡ ጥያቄዎች አሉ። ሜይ ቢ እሱን እዚሁ ሼር ይደረግልህ እና ራስህ እያነበብክ ትመልስልናለህ። is by coding the feature. So ምን ይባላል መሰላችሁ ላይክ ቫይብ ኮደር ምናምን እየበዛ ነው። ሜይ ቢ ቫይብ ኮዲንግን ለማታውቁት ሰዎች ኤአይን ፕሮምፕት እያደረጋችሁ ኤአይ ኮድ ፕሮምፕት ጀነሬት ያደርግላችኋል። ኮዱ ከተመቻችሁ ቫይብ እያደረጋችሁ እንደገና ፕሮምፕት ታደርጉታላችሁ። እሱም ከተመቻችሁ እንደገና ፕሮምፕት ታደርጉታላችሁ። አይትሬት ነው የምታደርጉት ማለት ነው እና ቫይብ ኮዲንግ ቤዚካሊ ሪኮርዲንግ ፊቸር ነው ወይ ካላችሁ ነው ስናል ቀላል ምሳሌ ልንገር። እኔ ፊንቴክ ላይ ነው የምሰራው። ሌላ በጣም ብዙ ፊንቴክ ስትራይፕ ኢንተርናሽናል ማርኬት ላይ ይሰራል። ኢንተርናሽናል ቢዝነስ ሎጂክ ለኢትዮጵያ ይሰራል ወይ ምናምን ነው ኢትዮጵያ ፋይናንሻል ድርጅቶች ምናምን ጋር ኢንቴግሬት ይደረጋል። እንዳልኳችሁ ነው ስናት አባው ላይ ኮዱን መጻፉ አይደለም ኢምፖርታንት ነገር፣ ፕሮብለሙን አንደርስታንድ አድርጎ ለዛ ፕሮብለም ሶሉሽን ማምጣት ነው ኢምፖርታንት ነገር። ቫይብ ኮዲንግ ደግሞ የእናንተን ፕሮብለም ላይ አንደርስታንድ አድርጎ ሶሉሽን የሚፈጥር እድሉ በጣም ጠባብ። ምናልባት ላይክ ቤዚክ የሆኑ አፕሊኬሽኖችን ምናምን ብትሰሩበት ትችላላችሁ። ቫይብ ኮዲንግ እና ስለው መክራችሁ ነገር ቢኖር ተማሩ፣ ኮድ አድርጉ። አሁን እኔ ኤአይ እጠቀማለሁ ግን ኤአይ የምጠቀመው ላይክ ታብ እያደረኩ ብቻ ነው። ላይክ ፕሮምፕት አድርጌ ምናምን ሙሉ ኮድ እንትን ቢኮዝ ስቲል አይ ዋንት ቱ ሃቭ ኮንትሮል እንዲኖረኝ ስለምፈልግ ማለት ነው። እና ስኪሉን ማዳበሩ ላይ ፎከስ አድርጉ። ሌላ አንድ በጣም አሁን ቫይብ ኮዲንግ ፊቸሩ ነው ምናምን ሲባል በጣም የሚነሳ ነገር እናደርግ ራሳችሁን ሲኒየር ዴቨሎፐር አድርጉ። በጣም ብዙ ቫይብ ኮደሮች የመጡ ስለሆነ እነዛ ቫይብ ኮደሮች የፈጠሩትን ሜስ ክሊን ታደርጉታላችሁ እና በጣም ውድ ነው። ቫይብ ኮደር ካልሆናችሁ እነዚህ ቫይብ ኮደሮች የፈጠሩትን ሚስቴክ ለማስተካከል በጣም ውድ ሰው ትሆናላችሁ እና ራሳችሁን እዛ ቦታ ላይ እኔ ፐርሰናሊም ስለሚያጋጥም ነው ኤአይ ጀነሬትድ የሆኑ ኮዶች በጣም ብዙ ሜስ ሲፈጥሩ ይቻላል። ብዙ ኮድ ቤዞች እና የብዙ ሰዎችን ኮድ አለ ስቲል ላይ ኢንተር ማድረጋቸው ይቻላል እና ቫይብ ኮድ የሚፈጥሩ ሜስ አለ እና ራሳቸውን ቫይብ ኮደር ሳይሆን የቫይብ ኮደሮች አለ ያደርጋችሁ ይመስላል። how to know if I have enough knowledge ስራ ዝግጁ እንደሆናችሁ ለማወቅ እንኳን ይከብዳል። ቢካዝ ከካምፓኒ ካምፓኒ ይለያያል፣ ከሴክተር ሴክተር ይለያያል፣ ኢንዱስትሪ የተለያየ ይችላል። ለምሳሌ ቤዚክ ሶፍትዌር እየሰራችሁ ከአንዳንድ ትላልቅ ሶፍትዌሮች ላይ ይበልጣል። ለምሳሌ የሆስፒታል ሶፍትዌሮችን ስሩ ብትባሉ በጣም ኮምፕሊኬትድ ሶፍትዌር ነው። የሆስፒታሎች ቤቶች ምናምን ሶፍትዌር መስራት ነው እና ከኢንዱስትሪ ስለሚለይ የዚህ ጋር መድረስ አለባችሁ ብሎ መናገር ይከብዳል። ግን ራሳችሁን ችላችሁ ኮድ የምታደርጉ ከሆነና የትኛውም ኮድ መጻፍ የምትችሉ ከሆነና ፕሮብለምን አንደርስታንድ የማድረግ ኳሊቲ ካላችሁ አራንቲ የትኛውም ስራ ይከብዳችኋል ብዬ አላስብም። እና ትልቁ ነገር ደግሞ እችላለሁ የሚል ማይንድ ሴት መያዝ ነው። ምንም ቢሰጣችሁ ከንዶይት ምናምን ብላችሁ ማለት ነው። ከዛ በኋላ ትማራላችሁ። ይከብዳችሁ ከሆነ ማጂክ የለውም ቢካዝ መማር ስለማያውቁ
የሆነ ነገር ይሰጣችኋል ምናምን የማታውቁት ሆነ እዛው እየሰራችሁ ትማራላችሁ እና አይ ዶንት ቲንክ እዚህ ጋር መድረስ አለባችሁ የሆነ ስታንዳርድ የሆነ ስኬል አለ ብዬ አላስብም። ቤዚክ አፕሊኬሽን ኮድ ማድረግ የምትችሉ ከሆነ በራሳችሁ ከስራ ብቁ ናችሁ ብዬ አስባለሁ። የትና እንዴት ስራ አገኛለሁ ለሚለው አይ ዶንት ቲንክ ይህንን እኔ ትክክል መልሰዋለሁ። እኔ ኢንተርቪው ተደርጌያለሁ። በጣም ብዙ ቦታ ስራ ሰርቻለሁ። እንደ ኢንተርቪው ግን ያደረገኝ ሰው የለም። ሁሉም በሪፈረንስ ምናምን ነው የመጣው እና ኢንስቴድ ኦፍ ላይ ስራ አፕላይ ማድረጊያ ዌብሳይቶችን ምናምን ከማወቅ ፕሮጀክት ሰርታችሁ ፕሮጀክቶቻችሁ ሼር አድርጉ ለሰዎች ምናምን ዩኒቨር ነው ሰዎች እንዴት እንደምታገኟቸው ሰዎች እንደሚያገኙ ሰራችሁትን ስራ ሼር ለማድረግ አትፈሩ። አትሊስት ወይ ኦፖርቹኒቲ ይዞላችሁ ይመጣል ወይ የሆነ ጥሩ ሰው ያስታውቃችኋል አብሯችሁ ሊሰራ የሚችል ሰው ወይ ደግሞ ያስተምራችኋል። ይህን ሰርቻለሁ ይህን ቼክ አድርጉልኝ ምናምን ብላችሁ እና ምንም አይሮን ይሄ ነው የምለው ዌብሳይት ምናምን የለም። ፐርሰናሊ ብዙ ስላለኝ what is your position? Maybe clear level ቻፓ ነው ፖዚሽን ይሰማል። ቻፓ ላይ ነው ፖዚሽን ሶ ቻፓ ላይ አሁን ላይ ሲኒየር ሶፍትዌር ባክኤንድ ሶፍትዌር ዴቨሎፐር ነኝ። ኦፊሻሊ ማለት ነው ይችላል ታይት ላይ ሲኒየር እንደሚባል ሲኒየር ሶፍትዌር ዴቨሎፐር ግን ወደ ቲም ሊድነት የተጠጋ ያለ ሰው የራሱ ቲም ሊድ ያደረገ ቦታ ላይ ነው ያሉት። Also senior software. How many hours does how many hours? So it depends like ባለ የሚስራ ማነጋበት ጊዜ ምናምን አለ 24 ሰዓት አንደኛው እንደዛ የሚያስደርገው ነገር አፕዴት ምናምን ስትሰሩ ላይ ዳውን ታይም ሊኖራችሁ ይችላል። ላይክ ዳውን ታይም ማለት ሶፍትዌር የሚቆምበት ሰዓት እና ከዳውን ታይሞች ጋር ምናምን ፒክ ለማድረግ ምናምን ብለን ማታ የምንሰራበት ጊዜ አለ። ኢት ዲፔንድስ ግን ሚኒመም 10 ሰዓት ምናምን ሰዓት ሙች ደስ ይላል። የወንድ ልጅ መሰለኝ ግን ዲሰንት ነው ላይ አብዛኞቻችን እንዲያስከስ ብሎክቼን ለል ባለ ቋንቋ ሳስረዳችሁ ቤት መግዛት ፈልጋችሁ ያለ ደላላ መግዛት ማለት እና ደግሞ ቤቱ ኦሪጂናል ነው። ቤት የለም ቤት መግዛት ተፈለገ ቴክኒካሊ ሳመጣ እንዴት ነው? ለምሳሌ ቢትኮይንን ታውቁታላችሁ ያስባል። የሆነ ቢትኮይን ስትገዙ ያ ቢትኮይን ስካም እንዳልሆነ እርግጠኛ ናቸው። ምክንያቱም መሀል ላይ እንትን የሚል ሰው የለም። ቀጥታ ሁለታችሁ ነው የምታወሩት። ኮምፒውተሮች ናቸው የሚግባቡት። ሰው ሚድልማን የሚባል ነገር የለም። መሀል ላይ የሆነ ነገር ማኒፕሌት የሚያደርግ አካል ምናምን የለም። ቢኮዝ ቢትኮይን ሲሰራ በኖድ ነው የሚሰራው። ለምሳሌ ይሄኛው ሰውዬ እኔ 10 ቢትኮይን ተቀብያለሁ ካለ እነዚህ ሶስቱም መስማማት መቻል አለባቸው። አዎ ይሄ ሰውዬ ተቀብለዋል እናውቀዋለን ምናምን ማለት ነው። ሰው ሁልጊዜ ሰኪዩር ነው። ፌክ ምናምን የሚባል ነገር የለም የብሎክቼን አንድ ትራንዛክሽን ላይ ነው። ሰው ሌላኛው ደግሞ ማኒፕሌት ለማድረግ የሚከብደው እንዴት ነው? ለምሳሌ አንድ የቢትኮይን ብሎክ 3 ነገር አለ። ዳታ አለው፣ አክቹዋሊ የሚይዘው ዳታ አለ፣ ታይም ስታምፕ አለ። ይሄኛው ቢትኮይን ብሎክ መች ነው የተደረገው የሚል ታይም ስታምፕ አለ።
ያኛው ደግሞ ፖይንተር አለው። ያ ፖይንተር ምንድነው ያደረገው? ወይም ሃሽ አለው። ያ ሃሽ ለፕሪቪየስ ብሎኩ ሪፈረንስ ነው። ከኔ በፊት ይሄ ሰውዬ ነው ያለው ይላል። ሁሉም የኮምፒውተር ኖዶች ወይም ሁሉም ሰዎች ጋር ሁሉም ምስክሮች ጋር አዎ ከዚህኛው ሰውዬ በፊት ይሄ ሰውዬ ነው የነበረው የሚል አንድ አይነት አንደርስታንዲንግ ነው። መሀል ላይ ነው እኔ እንደዚህ አላውቅም እንደዚህ የሚባል ሰው ነው ያለው ካለ ያኛው የብሎክቼን ትራንዛክሽን ትክክል አይደለም። ብሎክቼን በቀላል ቋንቋ ግልጽ የሆነ ሰኪዩር እምነት የሚባልበት ኮምፒውተሮች ኮሚኒኬሽን አሮን ነው። ዋት ኢዝ ዌብሳይት? አይ ቲንክ ይህንን ሌላ ሰው መልስ ይችላል። አንተ ያውቃል Can anyone learn it or beginners? Yeah, of course. ማንም ምንም መማር ለመማር ወደ ቀጣይ ስላይድ ድምፅህን ከፍ ታደርግልኛለሽ? Okay. How can beginners use AI tools wisely to boost learning? ናቸው ቢግነር ከሆናችሁ ከኤአይ ባትጀምሩ ነው ሌዚ ስለሚያደርጋችሁ ማለት ነው። as much as possible like ፎከስ አድርጋችሁ መማር ላይ እንትን በሉ ላይ because ስትማሩ ማተር የሚያደርገው ፍጥነቱ ሳይሆን ማረዳዳችሁ። አሁን ሳይሆን ፐርሰናሊ ስፔሻሊ ነው የምሰራው ነገር ላይ ለኔ ማተር የሚያደርገው ቶሎ ዴሊቨር ነው እና አውድ say like ብዙ ኤአይ ላይ ሪላይ አታደርጉ። ኤአይን ፕሮምፕት የምታደርጉም ከሆነ ቼንጆቹን ተረድታችሁ ለመስራት ሞክሩ ብዬ አስባለሁ። ዋይዝ መሆን ከፈለጋችሁ አለመጠቀም ነው አሁን ላይ ይሄ ስፔሻሊ ፕሮግራሚንግ ጋር ማለት ነው because ቤዚክ የሆኑትን ነገሮች ስለሚያሳጣ አይ መጠቀም አለብኝ ብላችሁ ካሰባችሁ ግን እንዲያስረዳችሁ ነገሮች ይሄኛው ላይ ምንድነው ይሄኛው ላይ ምንድነው ይሄ ለምን አደረገው ኦፕቲማል ወይ የለህም ምናምን ፕሮምፕት ብታደርጉ የተሻለ ነው ያስፈልጋል። ኢንስቴድ ኦፍ ላይክ ኮፒ ፔስት በማድረግ ፋንታ እንዲያስረዳችሁ እንዲያስተምራችሁ ወይ እንደሚባለው የስተዲ ባዲ ነው የሚባለው ነው አብሯችሁ የሚያጠና ሰው እንዲሆን ብታደርጉ ታሪክ ነው ያስፈልጋል። how to control distraction during especially needs once especially so everybody የራሱ የፎን አዲክሽን አለው ያስባሉ። እኔ ምንድን ነው ማለት so especially እየተማረ ያለ ሰው ማንም ቲክቶክ እንዲጠቀም ሪኮመንድ አላደርግም because it's the most addictive እኔ ያየኋቸው በጣም አዲክቲቭ so because I don't personally believe like ጀማሪ ሆናችሁ ኮንቴንት ክሬተር ትሆናላችሁ በዛ በያዛችሁት ነገር ኮንቴንት ክሬተር ትሆናላችሁ ብዬ አላስብም። ለምሳሌ ዩአይ ዩኤክስ እየሰራ ያለው ልጅ እየተማረ ኮንቴንት ክሬተር ይሆናል ብዬ አላስብም። I don't personally believe ቲክቶክ አፕ ያስፈልገዋል ብዬ so አንደኛው like ቲክቶክን አቮይድ ማድረግ ነው። ሌላኛው ስቲል አላማችሁን ማሰብ ነው። እኔ እኮ ለዚህ አይደለም ጊዜ ፑሽ እንዲያደርጋችሁ መጥፋት ነው ያስባል። ወላሂ አለም ይሄ አልመለስ if using documentation how can I apply what keep building projects ያ ነው የሚያስተምራችሁ ያነበባችሁትን ነገር አንደርስታንድ እንዳደረጋችሁ ይነግራችሁ ስራ ተሰሩበት ነው ያስባል። I don't know ስንቶቻችሁ አሁን ሰርች እንዳደረጋችሁት ባላቅም እኔ አስሚድ ቦትን በመስራቴ በጣም ብዙ ጥቅም አግኝቼበታለሁ። ብዙ አውቄበታለሁ። ስቲል ላይ ፕራውድ አድርጌ ማውራት ፕሮዳክት እና ለኔ አሁን ትልቅ ነገር ይዞ መጥቷል ብዬ አስባለሁ። እና ተማራችሁትን አንደርስታንድ ማድረግ የምትፈልጉ ከሆነ ክሊርሊ አንደርስታንድ እንዳደረጋችሁት ማወቅ ከፈለጋችሁ እና ፕሮጀክት መስራት ነው። ምንም ሊሆን ይችላል። ፕሮጀክት አምራችሁ ላይ ይመጣል ያንን ነገር አፕላይ ማድረግ
አእምሯችን ላይ የሆነ ፕሮብለም አለ። ያንን ፕሮብለም በኮድ እንዴት ሶልቭ ላደርገው የሚለውን ነገር እንትን እና ከቻላችሁ ከራሳችሁ ጋር ጊዜ ያሳልፉ። ላይ ለምሳሌ ቡና የምትጠጡበትን ሰዓት ቀንሳችሁ ዶርም ብቻችሁን ያሳልፉ። ሚሊየንስ ኦፍ ፕሮብለምስ አእምሯችሁ ዋት ኢፍ እንዲህ ዋት ኢፍ እንደዛ በቃ ነገር አእምሯችሁ ላይ ሲመጣ እና ከራሳችሁ ጋር የምታወሩበት ብቻችሁ የምትሆኑበት ጊዜ ይኖራችሁና ብዙ ለፕሮብለሞች ኤክስፖዠር ይኖራችኋል። እኔ አሁን አብዛኛዎቹን የሰራኋቸው ፕሮዳክቶች የራሴ ፕሮብለም የነበሩ ነገሮችን ሶልቭ ለማድረግ ነው የሰራሁት። ግቢ ያለው የሆነ ሰዓት ግቢ ውስጥ ያለ ዴሊቨሪ ሶፍትዌር መስራ ብዬ ግቢው ሪጀክት አድርጎት ነው አይቴ ፕሮፖዛል አስገብቼ ምናምን ይህንን ነው የማደርገው፣ ይህን ፕሮብለም ሶልቭ አደርጋለሁ፣ ይህን የስራ እድል ፈጥራለሁ ምናምን ብዬ ፕሮፖዛል አስገብቼ ግቢው ሪጀክት አድርጎታል። በሰዓቱ ግን በሰዓቱ ፌስ አደርገው የነበረ ፕሮብለም ነው። ካፌ መሄድ ይርቀኝ ስለነበረ ጀስት ከካፌ ዳቦ የሚያመጣልኝ ልጅ ባገኝና 5 ብር ከፍለው እኔ ከፍለዋለሁ። እንደዛ አይነት ፕሮብለም ሼር የሚያደርጉ ሰዎች ካሉ እንደዛ አይነት ፕሮዳክት ብቻ ምናምን ብዬ ግቢው ሪጀክት አድርጎታል እና የተማራችሁትን ነገር ያነበባችሁትን ነገር አፕላይ ማድረግ የምትፈልጉ ከሆነ ክሊርሊ አንደርስታንድ እንዳደረጋችሁት ራሳችሁን ቴስት ማድረግ የምትፈልጉ ከሆነ ፕሮጀክቶችን መስራት ሪፒቲቭ ፕሮግራሚንግ ስኪልስ ነው። how can I manage my skill ይህንን ነገር ላይ እንዳልኩት ቀጥታ እንዳትወሰዱት፣ ግን ኮምፒቲቲቭ ፕሮግራሚንግ ስራ ያስፈልጋል። ሀቂቃ ማወቅ ያለባችሁ ነገር ነው። እኔ አሁን ኮምፒቲቲቭ ፕሮግራሚንግ አልሰራም። ኮምፒቲቲቭ ፕሮግራሚንግ ተምሬ አላውቅም። አትማሩ ምናምን እያልኩኝ አለ። አሁን ላይ ግን ስራ የሚያስገኝላችሁ የሰራችሁት ፕሮጀክት ነው እንጂ ኮምፒቲቲቭ ፕሮግራሚንግ ላይ ሶልቭ ያደረጋችሁት ፕሮብለም ሊት ኮድ ላይ ገብታችሁ የሰራችሁት የዲኤስሲ ኩዌስችን ፕሮጀክት ነው። recommendations to the internships which are very valuable. እኔ ፐርሰናሊ ማውቃቸው ድርጅቶች ላይ አሁን ላይ ኢንተርንሺፕ ፕሮግራም የላቸውም። ካላቸው ግን ኦብቪየስሊ ቻናል ላይ ነው ሼር ማለት አይቀርም። ግን ላይ የሆነ ኤክሰፕሽናል የሆነ እንትን አለኝ ካላችሁ ቴሌግራም ላይ ኮንታክት አድርጉኝ። ላይ ኤክሰፕሽናል የሆነ ነገር አለ ታስባችሁ ማለት ነው። ግን በኢንተርንሺፕ አንደኛው ኦብቪየስሊ ሊንክዲን ላይ ምናምን አክቲቭ መሆን ነው። ሌላኛው ደግሞ ሰዎችን አፕሮች ማለት ነው። ቅድም የተናገርኩት ነገር ያገዛቸዋል ብዬ አስባለሁ። ኦብቪየስሊ ተስፋ የሚያስቆርጥ ነገር ሊኖር ይችላል ምናምን፣ ግን ተስፋ መቁረጥን ተስፋ እንዲቆርጥ አድርጎ ነገር for larval developer, do you want them to have this? Of course, larval is not the only solution. ለሚያጋጥማችሁ ፕሮብለም በሙሉ ማለት ላርቫል ፍሮንት ኢንድ አይሰራበት ነው። ላርቫል ከሪያክት ጋር ከቪውጄስ ጋር ምናምን ሽፕ የሚያደርገው እና ስፔሻሊ ላይ ኢንተርፕረነርሺፕ ላይ መስራት ምናምን የምትፈልጉ ከሆነ ሰዎችን ሃየር ማድረግ አችልም እና አብዛኛውን ነገር ራሳቸው የሚሰሩት መልቲፕል ሀት ምናምን ሲባል ሰምታችሁ ታውቁ ነው። አብዛኛውን ኮድ ቤዝ ራሳቸው ነው የምትጽፉት እና ኤቭሪቲንግ ላይክ መማር የምችሉት ነገር ካለ በሙሉ ብትማሩ ጥሩ ነው። ማወቅ የምችሉት ጊዜ ያለኝ ብላችሁ የምታስቡ ከሆነ የትኛውንም ቴክኖሎጂ ተማሩ። አሮን ነው እዚህ ጋር ሜንሽን ማድረግ ካለብኝ አላውቅም። እኔ ሲ ኮድ እንጽፋለሁ። ሶ ፋይናል ኢየር ፕሮጀክት የተሰራው በሲ ኮድ ነው እና ሃርድዌር ፕሮግራሚንግ ነበር ምናምን ተሸልመንበታል በዛ ፕሮጀክት ነው። ኦብቪየስሊ የሆነ ነገር ስለተማርኩኝ ምናምን የትኛውንም ነገር ብትማሩት አይጎዳችሁም። ግን የትኛው የህይወታችሁ ፖይንት ላይ ነገር እንደሚያስፈልግ ይሄ ነገር ያስፈልገኛል፣ ይሄ ነገር አያስፈልገኝም ብላችሁ you got time to sit down and ተማሩ። ግን ፍሬምወርክ ፒክ ማድረግ ከፈለጋችሁ ሪያክት ተማሩ ከጃቫስክሪፕት
መርሀባ እንግዲህ ያሉንን ጥያቄዎች መልሰናል። እነሱም ያው የጠየቁትም በደንብ ተብራርቶ የተመለሰላቸው ይመስለኛል። እንግዲህ ጀዛከላህ ተማሪ አላህ ደግሞ ያሰብክበት ደርሰህ እኛም አሪፍ ቦታ ላይ ሆነን ትልቅ ቦታ ሆነን እነዚህ ኢስላሚክ ኮሚኒቲ የሚፈልጋቸውን ነገሮች የምንሰራበት አይነት ኤሪያ ላይ ሆነን የምንገናኝ ያደርጋል። ምናልባት ቀጣይ ሌቭል አፕ ሆነን አሁን ካለህበት በጣም ከፍ ብለን ደግሞ እዚሁ ላይ ልንገናኝ እንችላለን። ኢንሻአላህ ነጅሙን ደግሞ በደንብ እናሳድገዋለን ኢንሻአላህ። ቴንክ ዩ ፎር ዩር ታይም። በጣም አይ ኖ ምን ያህል እንደምትጨናነቅ ምን ያህል ስራ እንደሚበዛብህ አውቃለሁ። ያንንም ከማወቅ ጋር ነው ደግሞ ይሄን ያህል ሰፊ ሰዓት ያዝኩብህ። እዚህ ጋር በደንብ የሚጠቀሙ ኦር ደግሞ ብዙ ወደዚህ ጆርኒ መግባት የሚችሉ አሉ ብዬ ስላሰብኩኝ ነው። በጣም ሽክረን ጀዛከላህ። እንግዲህ አንተ የምትለው ነገር ከሌለ በዚሁ እንጨርሳለን። ሜቢ ላይክ ይሄ ነገር ቀርቷል የምትሉት ጥያቄ ካላችሁ ሁለት ሰው ጥያቄ ላይ ይሄ ነገር በጣም መመለስ አለበት ብሎ ታስቡ። ከዛ እንግዲህ ሁለት ሰው ተብሎ የቀደመ ነው። አዎ I don't think that lesson. So I would like to say thank you for all of you guys. ይህን ነገር ኦርጋናይዝ ላደረጋችሁ ነው። ትልቅ ዓላማ ይዛችሁ የተነሳችሁት ያንን ላሳካው ነው። እንደውም የሚያስፈልገው ነገ ላይ የተሻሉ ሰዎችን ኢንቫይት አደረጋችሁ እንደ ኮሚኒቲ የተሻለ ነገር ኮሚኒኬት አደርጋችሁ እንደማያችሁ ተስፋ አደርጋለሁ። ኢንሻአላህ ያንን ነው የምለው። አላህ የተሻለ ነገር አሚን። የትልቅ ሰው ዳዋ ነው ሁላችን አሚን በሉ። ትልቅ ሰው እንግዲህ ተማሪ በጣም ሽክረን አላህ ኸይር ጀዛህ። ሞር ደግሞ በሌላ ትልቅ ነገር እንገናኛለን ኢንሻአላህ። መርሀባ እንግዲህ ከእንግዳችን ጋር የነበረን ቆይታ በዚሁ ጨርሰናል። ብዙ ነገር ተምረናል። ጆርኒ ላይ ምን ነገሮች ሊያጋጥሙን ይችላሉ፣ ምን አይነት ቻሌንጆች ይመጣሉ፣ እንዴት ነው እነዛን ኦቨርካም የምናደርገው የሚሉትንም ነገሮች ዳሰናል እና የዛሬ የነጅሙን እዚሁ ላይ እናበቃና እንግዲህ እስከ ቀጣይ ደግሞ በጉጉት በሰመር ሜቢ ሰመር በውስጥ ሪኮመንድ ከሚያደርጋቸው ገስቶች ጋር የምንገናኝ ይሆናል ኢንሻአላህ። ሰመሬ በድጋሚ ሽክረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አያ ወአለይኩም ሰላም